ሰላም ውድ ተማሪዎች እንደምን አላችሁ? ዛሬ በግሬድ 11 ኢኮኖሚክስ በቻፕተር 3 ተገናኝተናል። እንደምታውቁት እንግዲህ በፕራይቬት ቲዩቶሪያል ክላሳችን ላይ ዛሬ ሶስተኛው ቻፕተር ኢኮኖሚክስ የ11ኛ ክፍል ናሽናል ኢንካም አካውንቲንግ እንመለከታለን። ናሽናል ኢንካም ማለት ብሔራዊ ገቢ ወይም ደግሞ የሀገር ገቢ ማለት ነው። ሶ እንዴት ነው ጠቅላላ ገቢን ወይም ደግሞ ናሽናል ኢንካም እንዴት ነው አካውንት የምናደርገው? ናሽናል ኢንካም ምንድነው? ምን ነገሮችን በውስጡ ይዛል የሚለውን የምንመለከት ይሆናል ማለት ነው። እንግዲህ ይህ ቱቶሪያል ያላገኙ ጓደኞቻችሁ እንዲመዘገቡና አብሯችሁ እንዲማሩ አብሯችሁ ውጤታማ እንዲሆኑ በማድረግ የበኩላችሁን አስተዋጽኦ ተወጡ ለማለት እወዳለሁ። ሶ ቻፕተር 3 ናሽናል ኢንካም አካውንቲንግ ፈርስት ኔቸርስ ኦፍ ናሽናል ኢንካም አካውንቲንግ ኤንድ ኢትስ ኢምፖርታንስ ይለናል። ናሽናል ኢንካም አካውንቲንግ ምንድነው? ኢትስ ኢምፖርታንስ ምንድነው? ወይም ደግሞ ጥቅሙ ምንድነው ይለናል። ናሽናል ኢንካም አካውንቲንግ ኢዝ አካውንቲንግ ሲስተም ዛት ኢዝ ዩዝድ ቱ ሜዠር አግሪጌት ኢኮኖሚክ አክቲቪቲስ ይለናል። ሀገሪቷ ላይ ያሉ ኢኮኖሚክ አክቲቪቲዎች እንዳለ በጠቅላላ አግሪጌት ማለት ድምር ማለት ነው። እሺ ድምር ማለት ነው። 12ቶች ታውቁታላችሁ። 11ቶች ደግሞ አግሪጌት ማለት ድምር ነው። ሶ ኢኮኖሚክ አክቲቪቲ ምን አሉ? ለምሳሌ ማኑፋክቸሪንግ ኢንዱስትሪ አለ፣ ማይኒንግ አለ፣ አግሪካልቸር አለ፣ ፊሽንግ አለ፣ ቱሪዝም አለ፣ ቴሌኮሙኒኬሽን አለ፣ ትራንስፖርቴሽን በጣም ብዙ አይነት ኢኮኖሚክ አክቲቪቲዎች አሉ አይደለ? ሶ የነዚህ ሁሉ ድምር ወይም ደግሞ የነዚህ ሁሉ ገቢ ድምር ምን ይባላል? ናሽናል ኢንካም ይባላል ማለት ነው። ኢት ኢዝ አን ኦፊሻል ሜዠርመንትስ ኦፍ ዘ ፍሎ ኦፍ ኢንካም ኤንድ ፕሮዳክት ኢን ኢች ኢኮኖሚ ይለናል። ኢች ኢኮኖሚ የኢትዮጵያን ኢኮኖሚ ከወሰድን በኢትዮጵያ ኢኮኖሚ ውስጥ ያለውን የምርት መጠንና በዛ ምርት አማካኝነት ያለውን ፕሮዳክት እና በዛ ፕሮዳክት ደግሞ የተገኘውን ገቢ ሜዠር የምናደርግበት ሲስተም ነው። ሰች አን አግሪጌት ኢኮኖሚክ አክቲቪቲስ ቶታል አውትፑት ኢንካም ይለናል። ሰች አን አግሪጌት ኢኮኖሚክ አክቲቪቲ ማለት ወይም ደግሞ የአግሪጌት ኢኮኖሚ አክቲቪቲ የምንለው ወይም ደግሞ ቶታል አውትፑት የምንለው ወይም ደግሞ ቶታል ኢንካም። ምክንያቱም አውትፑት ካለን አውትፑት ማለት ፕሮዳክት ማለት ነው። ፕሮዳክት ካላችሁ መቼስ የምታመርቱት ቁጭ ብላችሁ ልትወርድ አይደለም አይደል? ልትሸጡት ልትገቢ ልታገኙበት ነው። ሶ ገቢ አለ ማለት ነው። ሶ ቶታል አውትፑት አለ ማለት ቶታል ኢንካም አለ ማለት ነው። ኦፍ አን ኢኮኖሚ ኦር ኤ ጊቭን ፔሪድ ካን ቢ ሪፕሬዘንትድ ባይ ግሮስ ዶሜስቲክ ፕሮዳክት ጂዲፒ ኦር ግሮስ ናሽናል ፕሮዳክት ይለናል። ታዲያ ይሄ በአንድ ሀገር ውስጥ ተመርቶ ከሚገኝ ምርት የሚገኘው ገቢ ጂዲፒ ወይም ደግሞ ግሮስ ዶሜስቲክ ፕሮዳክት ብለን እንገልጸዋለን፣ ወይ ደግሞ ግሮስ ናሽናል ፕሮዳክት ብለን እንገልጸዋለን። ናሽናል ኢንካም አካውንቲንግ ኢዝ ፕራክቲስ ኢዝ ጉድ ፎር አን ኢኮኖሚ ፎር ዘ ፎሎዊንግ ሪዝንስ። አሁን ደግሞ ኢምፖርታንሱን እንመልከት። ጥቅሙ ምንድን ነው? ናሽናል ኢንካምን አካውንት ማድረጋችን ወይም ደግሞ ሜዠር ማድረጋችን ጥቅሙ ምንድን ነው ስንል፣ አንደኛ ኢት ኢናብልስ አስ ቱ ኖ ዘ ሌቭል ኦፍ አውትፑት ኦፍ አን ኢኮኖሚ ይለናል። ኢኮኖሚያችን ወይም ደግሞ ያለን ምጣኔ ሀብት ምን ያህል ምርት እያመረተ ነው ወይም ደግሞ ምርትን የማምረት አቅማችን ምን ያህል ነው? ብዙ ምርት የማምረት አቅም አለን ወይስ ደካማ ምርት የማምረት አቅም ነው ያለን? ገቢያችን ከፍ ማለት አለበት? ገቢያችን ኖርማል ነው የሚለውን ለማወቅ ወይም ደግሞ ዘ ሌቭል ኦፍ አውትፑታችንን ለማወቅ ይረዳናል። ቱ ኦብዘርቭ ዘ ሎንግ ረን ትሬንድስ ኦፍ ዘ ኢኮኖሚ። ኢኮኖሚያችን በቀጣዮቹ ጊዜያቶች ውስጥ ምን መሆን አለበት ወይም ደግሞ ኢኮኖሚያችን ወዴት ነው የሚያመራው የሚለውን ለማወቅ ምን ያስፈልገናል ማለት ነው? ናሽናል ኢንካምን አካውንት ማድረግ ያስፈልገናል። ወይም ደግሞ ናሽናል ኢንካም አካውንት ማድረጋችን ኢኮኖሚያችን ወደፊት ወዴት እንደሚያመራ ወይም ዝንባሌውን ወይም ደግሞ ሂደቱን ይነግረናል። It helps in policy formulation since it can be used as evidences in policy making ይለናል። ሌላው ናሽናል ኢንካም አካውንቲንግ ማለት የሆነ ዴታ መሰብሰብ ነው። በቃ ስለ ሀገሪቷ ቶታል አውትፑት ወይም ደግሞ ኢንካም ዴታ መሰብሰብ ስለሆነ ስለ ሁሉም ኢኮኖሚ አክቲቪቲ እና ስለ ሀገሪቷ ኢኮኖሚ እንድናቅ ያደርገንና ኢንፎርሜሽን ይሰጠንና በዛ ኢንፎርሜሽን ላይ ቤዝድ ሆነን ፖሊሲ ሜክ እንድናደርግ እንደ ኤቪደንስ ወይም እንደ ማስረጃ ያገለግለናል ማለት ነው። ኢት ሜክስ ኤ ክሮስ ካውንትሪ ኮምፓሪዝን ኢዚየር ይለናል። እንዲሁም ደግሞ ሀገራትን ከሀገራት ጋር ለማወዳደር ክሮስ ካውንትሪ ማለት አንድን ሀገር ከሌላ ሀገር ጋር ለማወዳደር ምቹ ነው ወይም ደግሞ አመቺ ነው ማለት ነው። ዲቨሎፕድ እያልን አሁን ሀገራቶችን ለማወዳደር ይሄ እንጠቀማለን። ሌላው ዘ ኮንሴፕትስ ኦፍ ግሮስ ዶሜስቲክ ፕሮዳክት ኤንድ ግሮስ ናሽናል ፕሮዳክት ይለናል። ግሮስ ዶሜስቲክ ፕሮዳክት ምንድነው? ግሮስ ናሽናል ፕሮዳክት ምንድነው የሚለውን እንመልከት። ዘ ኮንሴፕትስ ኦፍ ግሮስ ዶሜስቲክ ፕሮዳክት ስንመለከት ከስሙ እንደምትረዱት ባጭሩ ልንገራችሁ። ፕሮዳክት ነው፣ ምርት ነው ታውቃላችሁ። ሶ ምን ብሎናል? ግሮስ ዶሜስቲክ። ግሮስ ማለት ጠቅላላ ማለት ነው ወይም ደግሞ ኦል እንደማለት ነው። ሶ ዶሜስቲክ ማለት ሀገሪቷ ውስጥ ወይም ደግሞ ዶሜስቲክ ማለት የቤት ውስጥ እንደማለት ነው አይደል? ስለዚህ በአንድ ሀገር ድንበር ውስጥ የተመረቱ አጠቃላይ ምርቶችና አገልግሎቶች ምን ይባላሉ? ግሮስ ዶሜስቲክ ፕሮዳክት ይባላሉ። በማንም የሚመረቱ በአሜሪካ የሚመረቱ፣ በኢትዮጵያ የሚመረቱ፣ በቻይና የሚመረቱ፣ በጀርመናዊ የሚመረቱ ብቻ የኢትዮጵያ ድንበር ውስጥ የተመረተ ምርት በሙሉ ማን ያምርተው የሚለው ሳይታወቅ ጠቅላላ የተመረተው ምርትና አገልግሎት እንዳለ ምን ይባላል? ግሮስ ዶሜስቲክ ፕሮዳክት ይባላል። ሶ ጂዲፒ ኢዝ ዘ ቶታል ማርኬት ቫሉስ ኦፍ ፋይናል ጉድስ ኤንድ ሰርቪስስ ፕሮዲውስድ አኑዋሊ ዊዝን ኤ ካንትሪስ ቦርደር ኢች ይር ይላል። በየአመቱ በዛች ሀገር ድንበር ውስጥ የሚመረት ምርትና አገልግሎት ጠቅላላ ዋጋ ነው ማለት ነው። ጂዲፒ ካፕቸርስ ዘ ቫልዩ ኦፍ ከረንት ፋይናል ፕሮዳክትስ ዊች አር ፕሮዲውስድ ዊዝን ኤ ባውንደሪ ኦፍ ዘ ካውንትሪ ዊዛውት ኮንሲደሪንግ ዘ ኦነርሺፕስ ኦፍ ዘ ፕሮዳክት። ፕሮዳክቱ ማን አመረተው የማን ፕሮዳክት ነው የሚለውን
ከግምቱ ሳናስገባ ወይም ደግሞ እሱን ሳንጠይቅ ወይም እሱ ሳይመለከተን ፕሮዳክቱ የት ነው የተመረተው ብቻ የሚለውን ነው የምናየው። ሶ በዛች ሀገር ድንበር ውስጥ የተመረተ ማንኛውም ምርትና አገልግሎት ምን ይባላል ማለት ነው? ጂዲፒ ይባላል ማለት ነው። አሁን ያለው ዋጋ ጂዲፒ ይባላል። ዘ ኮንሴፕትስ ኦፍ ግሮስ ናሽናል ፕሮዳክትን ስንመለከት ደግሞ ግሮስ ናሽናል ፕሮዳክት ስንል ደግሞ ኢት ኢዝ ዘ ቶታል ማርኬት ቫሉስ ኦፍ ኦል ፋይናል ጉድስ ኤንድ ሰርቪስስ ዊች አር ፕሮዲውስድ አኑዋሊ ባይ ሪሶርስስ ኦፍ ኤ ካንትሪ ሪስፔክቲቭስ ኦፍ ዘ ሎኬሽንስ ኦፍ ዘስ ሪሶርስስ ይለናል። ግሮስ ናሽናል ፕሮዳክት የምንለው ደግሞ ምንድነው? ጂኤንፒ የምንለው ደግሞ ይሄ ደግሞ ዶሜስቲክን በምን ቀየራት? በናሽናል ቀየራት። አሁን ባውንደሪው የራሱ ጉዳይ አይመለከተንም፣ ግን አሁን ሊሚት የሚያደርገው ምኑ ነው? ዜግነቱን ነው። ተግባባን? በኢትዮጵያውያን ብቻ የተመረተ ምርት ምንድነው? የኢትዮጵያ ጂኤንፒ ነው። ተግባባን? ለኢትዮጵያ ጂኤንፒ ተደርጎ ይቆጠራል። ለምሳሌ ኢትዮጵያ ውስጥ ብቻ ነው እንደሚኖሩት? አሜሪካ ይኖራሉ፣ ኔዘርላንድ፣ እንግሊዝ፣ ፍራንስ ይኖራሉ አይደለ? ሶ እዛ ሀገር ላይ ሆኖ ለምሳሌ የራሳቸውን የሆነ ካምፓኒ ቢከፍቱ፣ የራሳቸውን የሆነ ማኑፋክቸሪንግ ኢንዱስትሪ ቢከፍቱና ምርት ቢያመርቱ ያ ምርት በኢትዮጵያውያን ስለተመረተ ከኢትዮጵያዎች ድንበር ቢሆንም ግን ምን ውስጥ ይካተማል? የኢትዮጵያ ጂኤንፒ ውስጥ ይካተታል ማለት ነው። የኢትዮጵያ የተጣራ ጂኤንፒ ውስጥ ይካተታል። ሶ ጂዲፒ ከተባላችሁ ዊዝን ኤ ሊሚትስ ኦፍ ባውንደሪ ነው፣ ዊዛውት ኮንሲደሪንግ ኦፍ ኦነርሺፕ ኦፍ ዘ ፕሮዳክት ነው። ጂኤንፒ ከተባለ ደግሞ ዊዝን ዘ ሊሚትስ ኦፍ ኔሽን በት ዊዛውት ኮንሲደሪንግ ዘ ሊሚትስ ኦፍ ባውንደሪ ማለት ነው። ባውንደሪውን አይመለከትም። አንላይክ ጂዲፒ ጂኤንፒ ኢንክሉድስ ሰም አውትፑት ዛት አር ፕሮዲውስድ ባይ ሲቲዝንስ ኦፍ ካንትሪ ሁ ኢዝ ሊቪንግ አብሮድ ኤንድ ኤክስክሉድ ዘ አውትፑት ፕሮዲውስድ ባይ ፎሬን ሪሶርስስ ኢን ኢች ካንትሪ። ሶ ጂኤንፒ ከጂዲፒ ምን ይለየዋል ካልን ጂኤንፒ እንደ ጂዲፒ ሀገሪቷ ውስጥ የተመረቱ ምርቶችን በሙሉ አይወስድም። ሀገሪቷ ውስጥ ተመርተው ነገር ግን በውጮች የተመረቱ ምርት ከሆኑ ለምሳሌ እዚህ ሀገር አንድ ቻይና የመጡ የሆነ ፋብሪካ ቢከፍትና ቻይኖች እየሰሩ ከሆነ እያመረቱ ከሆነ እነዚህ ቻይኖች ያመረቱት ይሄ ምርት የኢትዮጵያ ጂኤንፒ ውስጥ አይካተትም። ለምን? ኢትዮጵያ ውስጥ ቢመረትም ግን ምርቱ በማን የተመረተው? በሌላ ሀገር ኔሽን ነው። ተግባባን? በሌላ ኔሽን ዜጎች ነው ማለት ነው። ሶ እነዚህ አምራቾች ሀገራቸው ኔሽናቸው ሌላ ስለሆነ አይካተትም ማለት ነው። እሺ It does not include production by nations even though they operate in the countries in equation. ሰምታችሁ አያችሁ አይደለ? እዚህ ሀገር ውስጥ መጥተው ቢያመርቱ ራሱ ምን አይልም ማለት ነው? አይቀበለውም ወይም ደግሞ ጂኤንፒ ውስጥ አይካተትም። ጂዲፒ ቢሆን ግን ይካተታል። The major difference between two is how they treat income that is received by foreign resources and national resources. The concepts of net foreign factor income which is NFFI capture this deviation between GDP and GNP ይለናል። ሶ አሁን በሁለቱ መካከል ያለው ልዩነት ምንድን ነው? ፎሬን ሪሶርስ እና ናሽናል ሪሶርስ ነው። የመጀመሪያው ጂዲፒ ፎሬን ሪሶርስን የሚጠቀማል። ጂኤንፒ ግን ናሽናል ሪሶርስን ብቻ ነው ወይም የሀገሪቷን ሪሶርስ ብቻ ነው የሚጠቀመው። ተግባባን አይደለ? ወይም ደግሞ የሀገሪቷን ሂውማን ሪሶርስ ብቻ ነው የሚጠቀመው። ሶ የሁለቱን ዲፈረንስ ምን ብለን እንጠራዋለን? ናሽናል ኔት ፎሬን ፋክተር ኢንካም ብለን እንጠራዋለን። የሁለቱን ዲፈረንስ ማለት ነው። ኤንኤፍኤፍአይ ኔት ፎሬን ፋክተር ኢንካም ብለን እንጠራዋለን። ኤንኤፍኤፍ sometimes written simply as a net factor income which is NFI። አንዳንዴ ደግሞ ባጭሩ ኔት ፋክተር ኢንካም ወይም ደግሞ የሁለቱ ሲቀናነሱ ጂዲፒ ሲቀነስ ጂኤንፒ እናደርግና NFI ኔት ፋክተር ኢንካም ብለን እንገልጸዋለን። ኔት ፋክተር ኢንካም is the difference between aggregate amount that the country citizens and companies earn abroad and the aggregate amount that foreign citizens and overseas companies earn in the country ይለናል። ሶ NFFI ማለት የሀገሪቷ ዜጎች በሀገሪቷ ውስጥም እንዲሁም ከውጭ የሚያገኟቸው ገቢዎች ውስጥ ሳይሆን የሀገሪቷ ዜጎች ወደ ውጭ ሄደው የሰሯቸው አብሮድ ማለት ውጭ ማለት ነው አይደለ? ሰው ውጭ ሄደው የሰሯቸው ምርቶች ወይም ያመረቷቸው ምርቶች ሲቀነስ የሌላ ሀገር ዜጎች ወደ ኢትዮጵያ መጥተው ያመረቱት ምርት ምን ይባላል? ኔት ፋክተር ኢንካም በመባል ይታወቃል ማለት ነው። ኔት ፋክተር ኢንካም could be generally considered to be the system is substantial in most nations since payment which are earned by citizens and those paid. Okay, GNP can be obtained from GDP by adding net factor income net factor payment to GDP ይለናል። ቅድምም ብያችኋለሁ። ኔት ፋክተር ኢንካም ማለት GDP ማይነስ ዋት GNP ነው ብያችኋለሁ አይደለ? GNP ነው GNP ማይነስ GDP ነው ብለናል አይደለ? ሶ ኔት ፋክተር ኢንካም ኢዝ ኢኳልስ ቱ GNP ማይነስ GDP ከተባላችሁ እችኛዋን GNP ለማግኘት ከፈለጋችሁ ወይም ደግሞ GNPን ብትጠየቁ ጂዲፒ ተሰጣችሁ GNP ብትጠየቁ ይሄኛውም ፈልጉ ብትባሉ እቺኛዋን ኔጌቲቭ ጂዲፒን ወዴት ታመጣታላችሁ? ወዴት ታመጣትና ጂዲፒ ኤንኤፍአይ ላይ ትደምሯታላችሁ ወይም ደግሞ ኔት ፋክተር ኢንካም ላይ ትደምሯታላችሁ። ሶ ምን ይሆናል ማለት ነው? GNP is equals to ኔት ፋክተር ኢንካም ፕላስ ዋት GDP ይሆናል ማለት ነው።
ተግባባን አይደለ? በዚህ መልኩ እናስቀምጠዋለን። እሺ ጂዲፒ ዘ ፍሎ ኮንሴፕት ኦፍ ዘ ፍሎ ኮንሴፕት ኤንድ ኖት ስቶክ ሜዠር ይለናል። ወይም ደግሞ ስቶክ ሜዠር አይደለም ያለንን ስቶክ ሜዠር የምናደርግበት ሳይሆን ፍሎ ኦፍ ኢንካም ነው። ወይም ደግሞ ወደ ኪስ ወደ ሀገሪቷ ካዝና የሚገባን ገቢ የምንለካበት ኮንሴፕት ነው። ስቶክ ኢዝ ኳንቲቲስ ዊች ኢዝ ሜዠርድ አት ኤ ጊቨን ፖይንት ኢን ታይም ዌር አስ ኤ ፍሎ ኢዝ ኤ ኳንቲቲ ሜዠርድ ፐር ዩኒት ኦፍ ታይም ይለናል። ስቶክ የምንለው ምንድን ነው? ኳንቲቲ ነው፣ መጠን ነው። የተቀመጠ የሆነ በጊቭን ፔሪድስ ኦፍ ታይም ላይ የተቀመጠ ምንድን ነው? ኳንቲቲ ነው። ቁጭ አለ፣ ምክንያቱም አልተሸጠማ። ተገባባና ስቶክ ማለት እኮ ስቶክ ማርኬት ወይም ደግሞ እንደዚህ ስቶክ መጋዘን አሴባር ሰምታችሁ ታውቃላችሁ አይደለ? ወይም ደግሞ የተቀመጡ ስቶክ አልተሸጠም እኮ ምናምን ምንድን ነው እሱ? በቃ ጀስት ተመርቷል፣ ግን ምርቱ ገና ገዢ እየጠበቀ ነው ማለት ነው። ፍሎ ካለ ግን ምን ሆኗል ማለት ነው? ኳንቲቲው ምን ሆኗል? ፐር ዩኒት ኦፍ ታይም እየተሸጠ ነው ማለት ነው። ፐር ዩኒት ኦፍ ታይም እየተሸጠ ነው። A flow shows the amount of new addition to existing value while a stock shows the total accumulated values of something ይላል። ሶ ፍሎ የምንለው ምንድነው? it is the amount of additions to existing new value existing value ተግባባን። ወደሆነ value ትቀይሩታላችሁ። stock shows the total accumulated values of something accumulate የሆነ ሜዠር ነው ማለት ነው። ሶ እዚህ ጋር ልዩነታቸው ተቀምጦላቸዋል። ስቶክ አለ፣ የፐርሰን ዌልዝ አለ፣ ፍሎ ሜዠር ኢንካም ኤንድ ኤክስፔንዲቸር የምንላቸው አሉ። ስቶክ ሜዠር ዘ ነምበር ኦፍ አንኢምፕሎይድ ፒፕል አለ፣ ዘ አማውንት ኦፍ ካፒታል ኢን ዘ ኢኮኖሚ፣ ዘ ገቨርንመንት ዴቢት፣ ፍሎ ደግሞ አማውንት ኦፍ ኢንቨስትመንት፣ ገቨርንመንት በጀት ዲፊሲት፣ እነዚህ ፍሎ ሜዠር እንላቸዋለን። እሺ ሌላው አፕሮችስ ቱ ሜዠር ናሽናል ኢንካም አካውንቲንግ ነው። ወይም ደግሞ ናሽናል ኢንካምን እንዴት አድርገን እንለካለን ነው። ምንናምን በመጠቀም ጂዲፒ እና ጂኤንዲፒ በመጠቀም ብለናል አይደል? ዜር አር 3 ways to compute ጂዲፒን በሶስት አይነት መንገድ እናገኛለን። የመጀመሪያው ኤክስፔንዲቸር አፕሮች ይባላል። ሁለተኛው ኢንካም አፕሮች እና ሶስተኛው ኢንቨስትመንት አፕሮች ይባላል። ኤክስፔንዲቸር አፕሮችን ስንመለከት ኤክስፔንዲቸር ማለት ወጪ ነው። ሶ ኤክስፔንዲቸር አፕሮች ኦፍ ሜዠሪንግ ጂዲፒ ኢንቮልቭስ አዲንግ ዘ ማርኬት ቫሉስ ኦፍ ኦል ፋይናል ፕሮዳክትስ ኢን ዘ ኢኮኖሚ ኦቨር ኤ ጊቨን ፔሪድ ኦፍ ታይም ይለናል። ኤክስፔንዲቸር ማለት ወጪ ወይም ግዢ እንደማለት ነው። ሶ በኤክስፔንዲቸር አፕሮች ጂዲፒን ፈልጉ ከተባላችሁ ምንድነው የምታደርጉት? ሀገሪቷ ላይ የተመረቱት ምርቶች ምንድን ናቸው ብላችሁ ታውጣላችሁ። መጀመሪያ እነዛ ምርቶች ገበያ ላይ ያላቸው ዋጋ ስንት ነው ብላችሁ ታውጣላችሁ። ሶ የተመረተው የምርት መጠን ሲባዛ በዛ በገበያው ዋጋ እያደረጋችሁ ጂዲፒውን ሰራላችሁ። ለምሳሌ በአንድ ዓመት ውስጥ 100 ኩንታል ጤፍ፣ 100 ኩንታል ስንዴ፣ 20 ኩንታል ማሽላ፣ 50 ኩንታል ባቄላ ቢመረት ይሄን መጠናቸውን 50 120 ኩንታል የሚሉትን ማለት ነው። ኩንታሉን ቀጥታ በስንት ነው የምታባዙት? በዋጋቸው። ጤፍ ለምሳሌ ገበያ ላይ 150 ብር ከሆነ 100 ኩንታል ጤፍ በ150 ብር ቢሸጥ በቃ ከዛ ትቀጥላላችሁ። 100 ኩንታል ስንዴ በ80 ብር ቢሸጥ 20 ኩንታል በቆሎ በ70 ብር ቢሸጥ እያላችሁ ትሰሩታላችሁ ማለት ነው። ሶ ስደምሩት መጨረሻ ላይ የሚመጣላችሁ ውጤት ምንድነው? ጂዲፒ ይሆናል ማለት ነው። አጠቃላይ የተመረተው ምርት ኤንድ ዜር ማርኬት ቫልዩ ማለት ነው። የተመረተው ምርት በገበያ ዋጋ ሲባዛ። ቱ ኮምፒውት ጂዲፒ ዩዚንግ ዘ ኤክስፔንዲቸር አፕሮች አድ ዘ አማውንትስ ኦፍ መኒ ዛት ኢዝ ስፔንት ባይ ባየርስ ኦን ፋይናል ጉድስ ኤንድ ሰርቪስስ። በቃ ተመርቶ የወጣ ምርትና አገልግሎት ምንድን ነው የሚሆነው? ቀጥታ በኮንሱመሩ ወይም ደግሞ በባየሩ በገዢው አካል ይገዛሉ አይደለ? ስለዚህ ለምንድን ነው ምርቱን አጠቃላይ ምርቱን በብሩ የምናባዛው ካላችሁኝ ገዢው የሚገዛው መጥቶ በምንድን ነው? በማርኬት ዋጋው ነው አይደል? እናንተ ለምሳሌ ሄዳችሁ ደብተሩን በ50 ብር ትገዛላችሁ አይደል? ሶ ደብተር እናንተ በ50 ብር ትገዛላችሁ። ማን ነው ይሄን የኢኮኖሚውን ደግሞ ኢቫሉዌት የሚያደርጉ አካላት ወይም ደግሞ የናሽናል ኢንካምን አካውንት የሚያደርጉ አካላት ደግሞ ጂዲፒውን ሲሰሩ ደብተሩን ሀገሪቷ ላይ የተመረተው አጠቃላይ ደብተር ስንት ነው ዘንድሮ ብለው ይሰራሉ። መጀመሪያ አጠቃላይ ሀገሪቷ ላይ የተመረተው ደብተር ዘንድሮ ለምሳሌ ለሽያጭ የቀረበው 1 ሚሊዮን በፍሬ 2 ሚሊዮን ብለን ያዘው 2 ሚሊዮን ደብተር ከሆነ 2 ሚሊዮን ደብተር ተሽጦ ከሆነ ይሄ 2 ሚሊዮን ፍሬ ደብተር ደግሞ እያንዳንዱ በ50 ብር ሂሳብ ከሆነ የተሸጠው እነሱ ግዴታ ወጥተው ምን ያህል ተሸጠ ምን ያህል እንትን ማለት አይጠበቅባቸውም። 2 ሚሊዮኑን ቀጥታ በ50 ይመቱታል። ስንት ይመጣል? የመጣውን ዋጋ ያስቀምጣል ማለት ነው። 100 ሚሊዮን ብር ከደብተር ተገኝቷል ማለት ነው። a final goods or services is a good in the hand or the final user or ultimate consumer ይለናል። የፋይናል ጉድ ማለት ነው ወይም ደግሞ የመጨረሻው ምርት ማለት ነው ወይም አገልግሎት ማለት ነው ተመርቶ በምኑ በሰፕላየሩ እጅ ላይ ያለ ኮንሱመሩን እየጠበቀ ያለ ወይም ደግሞ በኮንሱመሩ እጅ ላይ የደረሰም ሊሆን ይችላል። ተገዝቶ በኮንሱመሩ እጅ ላይ የደረሰ ምርት ምን ይባላል? ፋይናል ጉድ እንላለን። ኢንተርሚዲየት ጉድስ አር ይለናል። አሁን ደግሞ ኢንተርሚዲየት የሚባሉ ጉዶች ደግሞ አሉ። ዛት አር ዩዝድ አስ አን ኢንፑት ኢን ዘ ፕሮዳክሽንስ ኦፍ ዘ አዘር ጉድስ ይለናል። ኢንተርሚዲየት ጉድ የምንላቸው ደግሞ አሁን ኤክስፔንዲቸር አፕሮች ላይ እነዚህን አናካትታቸውም። እሺ እና
ኢንተርሚዲየት ጉድ ፈተና ሲመጣ እንዳትሳሳቱ አደራ። እሺ ፋይናል ጉድ ከተባላችሁ ቀጥታ ኦልሬዲ ምርቱ ተሽጧል። እሱ ግድ ነው። ምን ማለት አለበት? ምን ላይ መካት አለበት? ጂዲፒ ላይ መካት አለበት። ኢንተርሚዲየት ጉድ የምንላቸው ግን ደብተርን ለማምረት የሚያስፈልጉ ጥሬ ዕቃ ምርቶች አሉ አይደለ? ሶ እነዚህ ጥሬ ዕቃ ምርቶች ተሽጠዋል ብለን ጂዲፒ ላይ አናካትታቸው። አሃ ለምን ካላችሁኝ ደግሞ ለምንድን ነው ማናካትታቸው? እነዚህ ምሮሱ ደብተሩ መጀመሪያ የነበረ ነገር አለ ማለት ከነዚህ ድራይቭ ነው የመጣ ነገር ነው። ሶ ደብተሩ በዋጋ ተሰጥቶታል። እዛ ጋር የደብተሩን ጂዲፒ ሰራን። ጥሬ ዕቃ ምርቶቹን ደግሞ የምንሰራቸው ከሆነ አያችሁት የደብተሩ ሂሳብ እንደ ሁለተኛ ሊሆን ነው ማለት ነው። እየስላችሁ ምን ለማለት ነው? ደብተሩን ለማምረት ፋብሪካው የተለያዩ ሪሶርሶችን ገዝቷል። እነዛ ሪሶርሶች ጂዲፒ ውስጥ ከተካተቱ ደብተሩ ጂዲፒ ውስጥ መካተት የለበትም። ለምን ካላችሁኝ እነዛ ጂዲፒ በተሰራላቸው ሮ ማቴሪያሎች አማካኝነት ስለሆነ ደብተሩ የተገዛው ሁለተኛ ዙር ደብል ካውንቲንግ የሚባል ሁኔታ ይፈጠራል ማለት ነው። ይኸው እዚህ ጋር አለላችሁ there is a high risk of double counting GDP measurement in this approach በኤክስፔንዲቸር አፕሮች ጊዜ ጂዲፒ ደብል የሚሆንበት ሪስክ አለ ይለናል። ለምንድን ነው ደብል የሚሆነው? ፓስታውን ለምሳሌ በቀላል ኤግዛምፕል ፓስታ ላንሳላችሁ አሁን ራሱን እንትን ለማለት ማለት ነው። ፓስታ ላንሳላችሁ። ፓስታ ከም እንደሚሰራው ፍሌቨር አለው። ፍሌቨርን ተውትና ስንዴ አይደለ? ሶ ስንዴው ከገበሬው ሲገዛ ይሄ ሽያጭ በኤክስፔንዲቸር አፕሮች ምን ውስጥ መካት አለበት? ጂዲፒ ውስጥ መካት አለበት አይደለ? ከዛስ ግን መጨረሻ ላይ ፓስታው መካት የለበትም ማለት ነው የስንዴውን ካካተተ። ነገር ግን በጂዲፒ አካውንቲንግ በዚህ በኤክስፔንዲቸር አፕሮች ደግሞ ምንድነው የተባልነው? ፋይናል ጉዱ ነው እንትማት ያለበት አይደለ? ስለዚህ ኢንተርሚዲየት ጉዶች ወይም ደግሞ ስንዴው ምንም እንኳን ከገበሬዎች ቢገዛም ይሄ ሰውዬሽ ገዢው አካል ምን እያደረገ ነው? ወጪ አውጥቶ ገና ገቢ ሊያስገባበት ነው። ተግባባን አይደለ? ስለዚህ ምን መሆን አለበት ማለት ነው? ስንዴው መጨረሻ ጥቅም ላይ እስኪውል ድረስ መጠበቅ አለበት። ስለዚህ ይሄዳል ስንዴው ምናልባት ፍርኖ ዱቄትም ሊሆን ይችላል፣ ወደ ሞኮሮኒ ወደ ፓስታ ይቀየራል፣ ወደ ቅንጭነት ወደ ነገር ይቀይሩትና ምን ሆኖ ይጣል ማለት ፓስታ ወይ መኮሮኒ። ሶ የዛ ሰዓት እኛ ምንድነው የምናደርገው ማለት ነው? ከገበሬው የተገዛውን ስንዴ እዛች ጋር ያለችዋን ገበሬውና የፋብሪካው ባለቤት ሲገበያዩ ሳይሆን ጂዲፒ የምንሰራው መጨረሻ ላይ ፓስታው በኮንሱመር ተገዝቶ ወይም እናንተ ቤት ተገዝቶ ሲበላ ነው ማለት ነው። ደብል ካውንቲንግ ኢዝ ካውንቲንግ ኤ ጉድ ሞር ዛን ዋንስ ዌን ኮምፒቲንግ ጂዲፒ ይለናል። ጂዲፒን ስንሰራ ምርቶቹን ከአንድ ጊዜ በላይ እንደተሸጡ አድርገን የምንቆጥር ከሆነ ወይም ደግሞ ስንቆጥር ለምሳሌ አሁን የስንዴው እንዳልኳችሁ ስንዴው መጀመሪያ ከገበሬው ሲገዛ ጂዲፒ ላይ ጨምረን ድጋሚ ደግሞ በኋላ ፓስታ ወይ መኮሮኒ ከተመረተ በኋላ መኮሮኒና ፓስታው ሲሸጥ ድጋሚ ጂዲፒ ውስጥ የምናካትተው ከሆነ ምን ሆነ ማለት ደብል ካውንቲንግ ሆነ። አያችሁ አይደለ? ስንዴው ሁለት ቦታ ተቆጠረ። መጀመሪያ ሲገዛ ጥሬ ስንዴ ያለ በኋላ ደግሞ ወደ ሌላ ምርት ተቀይሮ ደግሞ ድጋሚ ተቆጠረ ማለት ነው። እሺ the expenditure approach of GDP accounting represents the demand for the final goods and services expenditure approach የሚያሳየን ምንድነው? ለምርትና አገልግሎቶች ያለውን ዲማንድ ነው። ተግባባን አይደለ? ኮንሱመሩ ዲማንድ አለ። ዲማንድ ካለው ደግሞ ምን ያደርጋል? ይገዛል አይደለ? The demand which is expenditure for domestically produced goods is comprised of four main components depending on what makes the expenditure ይለናል። so ዲማንድ ወይም ደግሞ ኤክስፔንዲቸሩ ምን አለው ማለት ነው? የራሱ የሆነ ሜን ኮምፖነንቶች አሉት። ኤክስፔንዲቸር ስንል ወይም ዲማንድ ስንል ኤክስፔንዲቸር ምንድነው ብያቸዋለሁ? ግዢ ነው አይደለ? ግዢ ደግሞ ምን አለ? ዲማንድ አለ ማለት ነው። ዲማንድ ከሌለ ግዢ እንደሌለ ተረጋግጠን ተምራችኋል አይደለ? ሶ አራት አይነት ግዢዎች አሉ፣ ኤክስፔንዲቸሮች አሉ። የመጀመሪያው ዘ ኮንሱመር ኤክስፔንዲቸር ነው። እናንተ ወጣችሁ ሱቅ ሄዳችሁ ሲገዙ ማለት ነው። ኮንሱመር ኤክስፔንዲቸር። ሁለተኛው ቢዝነስ ኢንቨስትመንት ይባላል። ኢንቨስት ስታደርጉ የሆነ ነገር ወደፊት አትርፋማ ሆነበታል ብላችሁ ኢንቨስት ስታደርጉ ብሩ መሬት የገዛችሁ ወይ ማሽን የገዛችሁበት ነው ማለት ነው። ገቨርንመንት ኤክስፔንዲቸር መንግስት ደግሞ ለድጎማ የሚውል ለተለያዩ ለማህበረሰቡ መሰረተ ልማት ለማሟላት ምን ለማለት ይገዛል አይደለ? መንግስት ከእናንተ መጥቶ ይገዛል፣ ከድርጅቶች ሂዶ ይገዛል። ኤንድ ሌላው ደግሞ ፎሬን ኤክስፔንዲቸር ኦር ኔት ኤክስፖርት ይለናል። ፎሬን ኤክስፔንዲቸር ወይም ደግሞ ኢምፖርት ማይነስ ኤክስፖርት የምንለው ማለት ነው። ተግባባን አይደለ? ከውጭ ደግሞ እንገዛው አለ አይደለ? እኛ ደግሞ ምን የምናደርገው አለ? ኤክስፖርት የምናደርገው አለ። ሁለቱን ስናቀናንስ የኢምፖርታችን ዋጋ ምን ይባላል ማለት ነው? ፎሬን ኤክስፔንዲቸር ይባላል ማለት ነው። እሺ ኮንሱመር ስፔንዲንግ ከሚለው እንነሳ። ኮንሱመር ስፔንዲንግ ምንድነው ብያቸዋለሁ ባጭሩ? ሃውስሆልዶች የሚያደርጉት ኮንሰምፕሽን ነው በቃ ባጭሩ። ወይም ደግሞ ኖርማል ኢንዲቪጁዋል እና ሃውስሆልድ የሆነው ማህበረሰብ የሚገዛው ነው። ስፔንዲንግ ሜድ ኦን ዶሜስቲካሊ ፕሮዲውስድ ፋይናል ጉድስ ኤንድ ሰርቪስስ ባይ ዋት ሃውስሆልድስ። ሃውስሆልድ ማለት ቤተሰብ ማለት ነው። ወይም ደግሞ በቃ ይሄ በግለሰብ ደረጃ የሚካሄዱ ግዢዎች ምን ይባላሉ ማለት ነው? ኮንሱመር ኮንሰምፕሽን ስፔንዲንግ ይባላሉ። It is divided into three major subcategories: expenditure made on durable goods, non-durable goods and services ይለናል። ይሄ ደግሞ በሶስት ይከፈላል ኮንሰምፕሽን ስፔንዲንግ የምንለው ማለት ነው። የመጀመሪያው ዱራብል ጉድ ይባላሉ።
ዱራብል ጉዶችን ልትገዙ ትችላላችሁ። ይሄ ቤዚክ ጉድ፣ ሌክዠሪ ጉድ እና ምንላቸው ማለት ነው። ዱራብል የሆኑ ጉዶችን ወይም ደግሞ አሁን ላይ ለጥቅም የምትጠቀማቸው ለሆነ አገልግሎት የምትጠቀማቸው ምርቶች ትገዛላችሁ። ነን ዱራብል የሆኑ ምርቶችን ደግሞ ልትገዙ ትችላላችሁ። ሰርቪስን ደግሞ ልትገዙ ትችላላችሁ ማለት ነው። ሶ ከነዚህ ውጪ ኮንሱመር ወይም ደግሞ እናንተ ፐርቼዝ የምታደርጉት ነገር አይኖርም። ሁለተኛው ቢዝነስ ኢንቨስትመንት ስፔንዲንግ ነው። ስፔንዲንግ ኦን ጉድስ ኤንድ ሰርቪስስ ዊች አር ዩዝድ ፎር ፕሮዳክሽን ፎር አዘር ጉድስ ይለናል። በቃ የሆነን ነገር ለማምረት ወይም ደግሞ የሆነንም ትርፍ ለማግኘት ስትሉ ወይም የሆነን ኦፖርቹኒቲ ለማግኘት ስትሉ ምን ታደርጋላችሁ? ያንን ነገር ሊያስገኝላችሁ የሚችል ነገር ላይ ምን ስታደርጉ? ኢንቨስት ስታደርጉ ማለት ነው። ኢንቨስት ማድረግ ደግሞ ማለት ነው እንደውም ብያችኋለሁ፣ ብር አወጣችሁ እንትን ማለት ነው አይደል? አሁን ለምሳሌ ትሬዲንግ አይደል? አሁን የቅርብ ጊዜ ኢንቨስትመንት ነው ብዙዎቻችሁ የምታውቁት የአሁን ጊዜ ትውልድ ትሬዲንግ ነው አይደል? የክሪፕቶ ከረንሲ ስትሰሩ ምን ታደርጋላችሁ? ኢንቨስት ታደርጋላችሁ። ብዙ እንትኖችን ትገዛላችሁ፣ ብዙ ዶላሮችን ትገዛላችሁ። ከዛስ ዶላሩ የምትገዙ ምን ለማድረግ ነው? ትሬድ አድርጋችሁ የተሻለ ትርፍ ለማግኘት ነው አይደል? ያ ማለት ነው ኢንቨስትመንት ማለት። ኢት ኢንክሉድስ ቢዝነስ ፊክስድ ኢንቨስትመንት ሰች አስ ስፔንዲንግ ኦን ኒው ፕላንትስ ኤንድ ኢኩፕመንት ባይ ፊርምስ፣ ሬዚደንሻል ኢንቨስትመንትስ ኤንድ ኢንቨንተሪ ኢንቨስትመንትስ ይለናል። ኢንቨንተሪ ኢንቨስትመንት ማለት ኢንቨንተሪ ማለት እቃ ማለት ነው። እሺ ያዙት። ይቺ ኢንቨንተሪ ማለት እቃ ማለት ነው። ወደፊት ዩኒቨርሲቲ ስገቡ ይጠቅማችኋል ቃሉ። ባይዘ እንግሊዝኛ የሚለመደው እንደዚህ አዳዲስ ቃላቶቻችሁን ከስር እያዛችሁ ስትሄዱ ነው እንጂ በኋላ ከየትም አይመጣም። እሺ ሶ ኢንቨንተሪ ማለት እቃ ነው። ሶ እቃ ልገዙ ትችላላችሁ። ኢኩዊፕመንት ቁሳቁስ ማለት ነው። ኒው ፕላንት ማለት ፕላንት አሁን እዚህ ጋር እጽዋት እንዳይመስላችሁ። እሺ ፕላንት ማለት የሆነ ፋብሪካ እንትን ማለት ማቆም ማለት ነው። ወይ ደግሞ የሆነ ማሽነሪ ማቆም ማለት ነው። ባይ ፊርም ይለናል አይደል? ድርጅቶች አዲስ ፋብሪካ ሲመሰረቱ ምን ሲሉ ይባላል? ፕላንት ይባላል። ሬዚደንሻል ኢንቨስትመንት ይለናል። ወይም ደግሞ መኖሪያ አካባቢ ላይ የምናደርገው ኢንቨስትመንት ወይም ደግሞ ቪላ ቤት ልንገዛ እንችላለን ለምሳሌ፣ ወይም ደግሞ የሆነ ኮንዶሚኒየም ገዝተን ልናከራይ እንችላለን አይደለ? ይሄ ማለት ነው። ጎቨርንመንት ፐርቼዝ ኦር ስፔንዲንግ ይለናል ደግሞ። ይሄም መንግስት የሚያወጣው ወጪ ሶስተኛ ወጪ ሲሆን ስፔንዲንግ ሜድ ኦን ዶሜስቲክ ጉድስ ኤንድ ሰርቪስስ ባይ ፌደራል ስቴትስ ኤንድ ሎካል ጎቨርንመንት ይለናል። በሎካል ጎቨርንመንት ወይም በየአካባቢ የሚገኙ የቀበሌ መስተዳድሮች፣ የወረዳ መስተዳድር ሊሆኑ ይችላሉ። እነዚህ ሎካል ጎቨርንመንት እንላቸዋለን። ወይ ደግሞ የሀገሪቷ ስቴት ወይም ደግሞ ስቴት ጎቨርንመንት ወይም ደግሞ አጠቃላይ መንግስት የሚያደርጋቸው ወጪዎች ጎቨርንመንት ኤክስፔንዲቸር ይባላል። ኔት ኤክስፖርት ደግሞ የምንለው ደግሞ ኢት ሪፕሬዘንትስ ዘ ቫልዩስ ኦፍ ጉድስ ኤንድ ሰርቪስስ ዛት አር ኤክስፖርትድ ማይነስ ዘ ቫልዩስ ኦፍ ፐርቼዝ ፍሮም ዘ ሬስት ኦፍ ዘ ወርልድ ይላል። ኤክስፖርት ያደረግነው ሲቀነስ ኢምፖርት ያደረግነው መጠን ምን ይባላል? ኔት ኤክስፖርት መባል ይታወቃል ማለት ነው። ሶ የአንድ ሀገር ጂዲፒ ማለት ምን ማለት ነው ማለት ነው? የነዚህ አራቱ ድምር ነው ማለት ነው። ፋይናሊ ዘ ጂዲፒ ባይ ኤክስፔንዲቸር አፕሮች ካን ቢ ኮምፒውትድ አስ ዘ ሰም ኦፍ ዘ ፎር ሜጀር ኤክስፔንዲቸር ኢን ዘ ኢኮኖሚ። ስለዚህ የአንድን ሀገር ጂዲፒ በኤክስፔንዲቸር አፕሮች ስሩ ከተባላችሁ እነዚህን አራቱን ኤክስፔንዲቸሮች ደምራችሁ ነው የምታገኙት። ኮንሰፕሽን ኦፍ ባይ ኮንሰፕሽን ስፔንዲንግ አለ፣ ባይ ኮንሱመር ኢንቨስትመንት አለ፣ ጎቨርንመንት ስፔንዲንግ፣ ናሽናል ኢንካም ኔት ኤክስፖርት የምንለው አለ። ሶ አራቱን ደምራችሁ ታገኛላችሁ። ሁለተኛው ጂዲፒን የምናገኝበት ወይም ደግሞ ሜጀር የምናደርግበት መንገድ ምንድን ነው ካላችሁኝ ኢንካም አፕሮች ነው። አሁን ቅድም በግዢ ላይ ተመረክዘን አይደል? አሁን ደግሞ ኢንካም ላይ ወይም በገቢ ላይ ተመርኩዘን ጂዲፒን እንሰራለን። ዊ አድ ዘ ሪተርን ማለት ነው ገቢ ማለት ነው። ሪተርን ምላሽ እንደማለት ነው አይደለ? የሆነ ነገር ሰርታችሁ ከዛ በምላሹ የምታገኙት ነገር ለእናንተ ኢንካም ነው አይደለ? ሶ ኢንካም ወይም ሪተርን ቱ ዘ ፋክተር ኦፍ ዘ ፕሮዳክሽን ሰች አስ ሌበር፣ ላንድ፣ ካፒታል ኤንድ ፕሮፊት ኢን ዘ ኢኮኖሚ። ባይ ዘ ዌይ አራት አይነት ኢንካሞች አሉ። የመጀመሪያው ሌበር ነው። ሌበር ወይም ደግሞ የጉልበት ሰራተኛ ማለት ነው አይደለ? የጉልበት ሰራተኛ ምን ይከፈለዋል? ኢንካሙ ምንድን ነው? የሱ ዌጅ ይባላል። እሺ ይሄው እዚህ ጋር አለላችሁ ዌጅ ኤንድ ሳላሪ ይለናል እዚህ ጋር። ሁለተኛው ምንድነው? ላንድ ነው አይደለ? ላንድ መሬት ለሰራበት ነገር ምን ይከፈላል? ኪራይ አይደለ? እናንተ ለምሳሌ ሱቅ ተከራይታችሁ ብትሰሩ ሱቁ ምንድነው? መሬት ላይ የተሰራ ነገር ነው አይደለ? መሬት ኖራችሁ ኑሮ ሱቅ ትከራዩ ነበር እንዴ? አትከራዩ። እዛ የሆነች ነገር ወጥራችሁ በሸራም ቢሆን ሰራላችሁ አይደል እንዴ? ሶ ለመሬት ደግሞ ምን ይከፈላል? ሬንት ይባላል። ኢንካሙ የመሬት ምንድነው? ሬት። መሬት ካከራያችሁ ወይም ቤት ካከራያችሁ ሬንት ትቀበላላችሁ፣ ኪራይ ትቀበላላችሁ። ካፒታል ደግሞ የሆነ አይነት ቁሳቁስ ሊሆን ይችላል፣ ገንዘብ ሊሆን ይችላል። እሱን ስታበድሩ ደግሞ ወይም ስትሰጡ ደግሞ ለዛ ምርት ወይም ደግሞ ለቁሳቁሱን ለተጠቀመበት ወይም ደግሞ ብሩን ያበደራችሁበትን ብር ለሰራበት ደግሞ ምን ያደርጋል? ኢንተረስት ይከፍላል። አያችሁት? ሪተርኑ ምንድነው? ኢንተረስት ነው። ሶስተኛው ደግሞ የመጨረሻው ደግሞ ኢንተርፕረነር ይባላል። እዚህ ጋር ፕሮፊት አለው፣ ኢንተርፕረነር ይባላል። ኢንተርፕረነር ስራ ፈጣሪ ነው። ስራ ፈጣሪ ወይም ደግሞ እናንተ የሆነን ስራ ስትጀምሩና ሌሎችንም ስታሰሯቸው ምን ፈለጋችሁ ነው? ፕሮፊት። ሪተርናቸው ምንድነው ማለት ነው? የኢንተርፕረነር ፕሮፊቱ ምንድነው? ሪተርኑ ምንድነው? ፕሮፊት ነው። ሶ ዌጅ፣ ሬንት፣ ኢንተረስት እና ፕሮፊት እነዚህ አራቱ የኢንካም አይነቶች ናቸው። ኢን ዚስ አፕሮቺንግ ዲፔንድስ አፖን ዘ ኦነር ኦፍ ዘ ፋክተር ኢንፑት ይለናል። ፋክተር ኢንፑት ወይም ደግሞ እነዚህ አራቱ ናቸው ፋክተር ኢንፑት፣ ሌበር፣ ላንድ፣ ካፒታል እና ኢንተርፕረነር ማለት ነው። ሶ እነዚህ አራቱ ኦነር ኦፍ
ፋክተር ይባላሉ። ወይ ደግሞ ስራውን ለመስራት ወይ ደግሞ የሆነን ኢኮኖሚ አክቲቪቲ ራን ለማድረግ የሚያስፈልጉ ኦነሮች ናቸው። ሶ እንደ ኦነሮቹ ይለያያል ኢንካሙ ማለት ነው። ዘ ኮምፖነንትስ ኦፍ ጂዲፒ ኢንክሉዲንግ ዘ ፎሎዊንግ ይለናል። ኢምፕሎይመንትስ ኮምፐንሴሽን ፔመንት ሜድ ፎር ሌበር ኢን ዘ ፎርም ኦፍ ዌጅ ኤንድ ሰላሪ በጉልበታቸው ለሚያገለግሉ ሰራተኞች ተቀጣሪ ሰራተኛ ማለት ነው ምን ይከፈለዋል? ዌጅ ለጉልበት ሰራተኛ፣ ሳላሪ ደግሞ ለተቀጣሪ። ሬንት ፔመንት ይለናል። ይሄ ደግሞ ለኪራይ ለምሳሌ መሬት ስታከራዩ ሊሆን ይችላል፣ ወይም ቢልዲንግ ወይም ደግሞ ህንፃ ሰጣችሁ ሊሆን ይችላል። እንዲሁም ደግሞ ሌሎች እቃዎችንም በኪራይ ሊሰጡ ትችላላችሁ። አሁን በብዙ በኪራይ የሚሰጡ እቃዎች አሉ አይደለ? የእድር ቤት ድስቶች አሁን ለምሳሌ ወንበሮች በኪራይ አሁን ለምሳሌ መኪና አይደለ? ሶ እነዚህ ኪራይ፣ ቢልዲንግ አለ፣ ላንድ አለ። እነዚህ ምንድነው? ሪተርን ናቸው፣ ሬንት ይሆናል። ኢንተረስት ኢንካም ደግሞ የምንለው ደግሞ ምንድነው? ለካፒታል ነው። ሪሲቭድ ባይ ሃውስሆልድስ ኦን ዜር ሴቪንግ ዲፖዚት። ሴቭ አድርጋችሁም ደግሞ ምን ልታገኙ ይችላላችሁ? ኢንተረስት ልታገኙ ይችላላችሁ። ካፒታልም ደግሞ እንደዚሁ ሰታችሁ ደግሞ ምን ልታደርጉ ይችላላችሁ? ኢንተረስት ልትቀበሉ፣ አበድራችሁ ሌንድ አድርጋችሁ ምን ልታደርጉ ይችላላችሁ? ክሬዲት አድርጋችሁ ልትቀበሉ ይችላላችሁ። ፕሮፊት ፔመንት ሜድ ቱ ዘ ኦነር ኦፍ ዘ ፊርም ይለናል። አያችሁ፣ የድርጅቱ ባለቤት በመሆናችሁ ለሌሎች ስራ በመፍጠራችሁ እና ስራው በመሰራቱ ምን ይኖራችኋል? ፕሮፊት ይኖራችኋል ማለት ነው። አያችኋል። ሶ አራቱ ነበር ያልኳችሁ እዚህ ጋር ተብራርቶ ተቀምጦላችኋል ማለት ነው። the aggregating the above returns to a factor input given the national income of an economy ይለናል። ሶ አሁን እነዚህን አራቱ የኢንካም አይነቶች የትኛውም ሀገር ላይ ያሉ ናቸው። ሶ ኢትዮጵያ ውስጥ እነዚህን አራቱን የኢንካም አይነቶች ደመርን ማለት በኢንካም አፕሮች ሜተድ ምን እናገኘን ማለት ነው? የሀገሪቷን ናሽናል ኢንካም ወይም ጠቅላላ ገቢ ማግኘት ቻልን ማለት ነው። ሶ ቱ አራይቭ ጂዲፒ ዊ አድ ባክ ኢንዳይሬክት ቢዝነስ ታክስስ ይለናል። ሶ ጂዲፒውን ለመስራት ደግሞ አሁን ከላይ ያገኘናቸው ኢንካሞች ላይ ምን እንጨምርበታለን? ኢንዳይሬክት ቢዝነስ ታክሶችን እንጨምርበታለን። ኤንድ ዲፕሪሺየት ቱ ዘ ናሽናል ኢንካም ይለናል። ኢንዳይሬክት ቢዝነስ ታክሶችን ለብቻ እንደምራቸዋል። ኢንዳይሬክት ቢዝነስ ታክስ የምንላቸው አሉ አይደለ? ወይም ቢዝነስ ላይ የሚጨምሩ የማይጨምሩ ታክሶች አሉ አይደለ? ሶ እነዚህን ቢዝነስ ታክሶችን ለብቻቸው እንደምርና አንዴ እንትኑን ስለሰራን ማለት ናሽናል ኢንካም አካውንቲንጉ ስለሰራን ምን እንዳለ ጠቅላላ አራቱንም አይነት የገቢ አይነቶች ደምረን ናሽናል ኢንካሙን አግኝተናል። ሶ ከናሽናል ኢንካሙ ላይ ደግሞ ይሄን ኢንዳይሬክት ቢዝነስ ታክሶቹን ስንቀንሳቸው ምን እናገኛለን ማለት ነው? ጂዲፒን እናገኛለን። ኢንዳይሬክት ቢዝነስ ታክስ የምንላቸው እነማን ናቸው ካላችሁ ላይክ ሴልስ ታክስ ይለናል። ስትሸጡ የምትከፍላቸው ታክሶች አር ፔመንት ዛት አር ሪፕሬዘንት ዘ ዲፍረንስ ቢትዊን ዋት ባየር ፔይ ቱ ዘ ፋይናል ፕሮዳክት ኤንድ ዋት ዘ ሴለር ሪሲቭስ ይለናል። ለምሳሌ ባየሩ በ100 ብር የገዛው እቃ ሴለሩ 95 ብር ሊሆን ይችላል የሚደርሰው 5 ብር ምንድነው ታክስ። ተግባባን። ሶ አሁን ይሄ እኛ ቀጥታ ኢንካሙን ስንደምር ቀጥታ በምንድን ነው? በ100 ብር ስለሆነ የሰራ ነው። የሌሎቹንም ኢንካሞች ቀጥታ ባላቸው ዳይሬክት ኢንካም ቀጥታ ስለሆነ የሰራ ነው። በመሀል የተከፈሉትን የታክስ ገቢዎች ግን ምን ማድረግ አለብን? ወይም የታክስ ወጪዎች መቀነስ መቻል አለብን። አለበለዚያ የውሸት ጂዲፒ ነው የሚመጣው ማለት ነው። እኛ በመቶ ሰርተን በመቶ ሌሎቹንም እንደዚሁ በድፍን ቀጥታ በመጣው ብራቸው ብቻ ወይም በተሸጡበት ብር ብቻ ሰርተን ስናየው ኦቨር 100 ሚሊዮን ብር ለምሳሌ ጂዲፒ ቢመጣ ሀገሪቱ ያገኘችው ጂዲፒ ግን ኢንካሟ ናሽናል ኢንካሟ 100 ሚሊዮን ነው እንበል። ሀገሪቱ ያላት ጂዲፒ ግን 80 ሚሊዮን ነው ቢባል 20 ሚሊዮኑ ምንድን ነው ማለት ነው? ኢንካም ታክሱ ነው ማለት ነው። ዲፕሪሺዬሽን ማለት ደግሞ የሚቀነስ ነገር ነው። ኢት ኢዝ ዘ ካፒታል ኮንሰፕሽንስ አላዋንስ ዊች ኢዝ ሪፕሬዘንትድ ዘ ኮንሰፕሽንስ ኦፍ ፋይናል ፊክስድ ካፒታል ዊች ካን ቢ ዩዝ ኮንሲደርድ አስ ኤ ኮስት ኦፍ ፕሮዳክሽን ይለናል። ይሄ ደግሞ ፊክስድ ኮስቶ ናቸው ወይም ደግሞ አሁን ምርቶችን ስናመርት የማይለዋወጡ ካፒታሎች አሉን አይደለ? አንድ ያወተን ከዛ ሁልጊዜ የምናመርትባቸው እንትሎች ፊክስድ ኮስት ይባላሉ ወይም ደግሞ ፊክስድ ኢንፑትስ ይባላሉ። ሶ ለነዚህ ለፊክስድ ኢንፑቶች የምናወጣው ወጪ ፊክስድ ነው። አንዴ ከገዛችሁት ማሽን እኮ ነው አንዴ ከገዛችሁት ለ10 ለ20 ዓመት ልትጠቀሙበት ትችላላችሁ። ተግባባን አይደለ? ሶ ይሄ ፊክስድ ኢንፑት ይባላል። ሶ የፊክስድ ኢንፑቱን ዋጋ ዲፕሪሺየት እናደርጋለን ማለት ነው። ዲፕሪሺየት ኤንድ ኢንዳይሬክት ቢዝነስ ታክስ አር አድድ አስ ኤ ነን ፋክተር ኢንካም ኢን ዘ ኢንካም አፕሮች ኦፍ ሜዠሪንግ ጂዲፒ። ሶ ጂዲፒ ሜዠር ስናደርግ በኢንካም አፕሮች እነዚህ ሁለቱ አድ ይደረጉበታል ማለት ነው። እሺ ፕሮዳክት ኦር ቫልዩ አድድ ይለናል አፕሮች። ይሄ ደግሞ ሶስተኛው ነው ጂዲፒን የምንለካበት ሜተር ሲሆን ፕሮዳክት ኦር ቫልዩ አድድ አፕሮች እንለዋለን። ካን ቢ ኤስቲሜትድ ባይ ካልኩሌቲንግ ዘ ቫልዩ አድድ ቱ ኢች ስቴጅስ ኦፍ ዘ ፕሮዳክሽን ይለናል። ቫልዩ አድድ ማለት ባጭሩ ማለት መሰላችሁ ቀደም ብያችኋል። ስንዴ ከገበሬው ተገዛ አይደለ? ስንዴው ከገበሬው ተገዝቶ መጨረሻ ላይ እናንተ ጋር ፓስታ ሆኖ እስኪመጣ ድረስ ብዙ ፕሮሰስ አልፏል አይደል? ስንዴው ተገዛ፣ ፋብሪካ ገባ፣ ተፈጨ፣ ተቦካ፣ ያንን አይነት ሼፕ እንዲስ ተደረገ፣ ፍሌቨር ተጨመረበት፣ የተለያየ ነገር ተጨመረበት፣ የተለያዩ እንትሎች ምሮሱ ኒውትሪየንቶች ተጨመሩበት ምናምን። ሶ አሁን እዚህ ጋር ኒውትሪየንቶች ምኖች ፍሌቨሮች ሲጨመሩበት ምን እየተደረገ ነው? ቫልዩ አድ እየተደረገለት ነው። የሆነ ነገር እየተጨመረለት ነው ማለት ነው። ዋጋ ያለው ነገር ዋጋ እንዲኖረው
ምን እየተደረገ እየተጨመረ ሰው ቫልዩ አድድ እንለዋለን። ቫልዩ አዲሽን ኢዝ አት ጊቨን ስቴጅስ ዲፈረንስ ቢትዊን ዘ ፕራይስ ኦፍ ዘ ፋይናል ጉድስ ኤንድ ዘ ፕራይስ ኦፍ ዘ ኢንተርሚዲየት ኢንፑት ቦትስ ይለናል። ተግባባን። ለምሳሌ አንድ ፓስታ 10 ኪሎ ስንዴ ገዝታችሁ 10 ኪሎ ስንዴ ተገዝቶ 10 ኪሎ ስንዴ በ70 ብር ተገዛ እንበል። ስንት? 700 ብር አይደለ? 700 ብር ወጣበት። እሺ ፓስታ ስንት ነው? በ100 ብር ብለን ያዘውና እሺ ከ10 ኪሎ ስንዴ ላይ 25 ምንድሮ ስሙ ፓስታ ወጣ እንበል። በመሃል 700 ብር ስንዴ ብቻ አይደለም የ300 ብር ፍሌቨር ብታወጡ ኢንፑት እንትን ደግሞ አለ፣ የሰራተኛ አለ፣ የማሽን አለ። እነዚህ ነገሮች በሙሉ ጨማምራችሁ አጠቃላይ ወጫችሁ ስንት? 1700 ብር አወጣችሁ እንበል። 1700 አወጣችሁ እንበል። 25 ፓስታ ምርታችኋል። በ120 ብር ሽጡት። ወደ 2500 ነው የሚመጣው። የሳ 2500 አካባቢ ይመጣል ማለት ነው። 2500 አካባቢ ይመጣል። ስንት? የ800 ብር ትርፍ አለ ማለት ነው። የመጨረሻ የፓስታ ዋጋ 2500 ብር ነው። እናንተ ግን እንዳለ ቫልዩ አድ ስታደርጉ በፕሮዳክሽን ላይ ያወጣችሁት ወጪ ስንት ነው? 1700 ብር ነው ማለት ነው። 1700 ብር ነው። ጤፉ ስንዴው የተገዛው 700 ብር ቢሆንም ከዛ በኋላ ግን 1000 ብር ተጨማሪ ወጪዎች ወጥተውበታል። ይሄ 1000 ብር ምንድነው? ቫልዩ አድድ ኮስት ነው ማለት ነው። ቫልዩ አድድ ኮስት ነው። እንዳንተ አንብቡት። ሰርኩላር ፍሎ ኦፍ ኢንካም ኤንድ ጂዲፒ። እሺ እንመልከተው። ሰርኩላር ፍሎ ኦፍ ኢንካም ኤንድ ጂዲፒ ኢን ኤን ኢኮኖሚ ዊ ሃቭ ኮንቲኒየስ ሰርኩሌሽን ኦፍ ፕሮዳክሽን ይለናል። በዚህ ሰርኩላር የሆነ ሙቭመንት ነው የሚኖረው እንትን ማለት ነው። የመጀመሪያው ፕሮዳክሽን አለ። ኮንቲኒየስ ሰርኩሌሽኑ ስንመለከት ምርት ይመረታል። ኢንካም ጀነሬሽን አለ። ኤንድ ኤክስፔንዲቸር ኢንቮልቪንግ ዲፍረንት ሴክተርስ ኦፍ ዘ ኢኮኖሚ ማለት ነው። ዘ ኤክስፔንዲቸርስ ኦፍ ዋን ኤጀንት ቢካምስ አን ኢንካም ፎር ዘ አናዘር ኤንድ ቫይስ ቨርሳ ይለናል። ለምሳሌ እናንተ ስራ እየሰራችሁ ነው አይደለ? ተቀጥራችሁ ስራ እየሰራችሁ ነው እንበል። ስራ ስትሰሩ የእናንተ ስራ መስራት ምን ያስገኝላችኋል? ገቢ። ግን ምን ወጪ እያወጣችሁ ነው? ጉልበታችሁን ወጪ እያወጣችሁ ነው። ገቢ እያስገኛላችሁ ነው። አያችሁ፣ ሰርኩላር ነው። ድርጅታችሁ ደግሞ ለእናንተ ገቢ ወጪ ቢከፍልም ወይም ደግሞ ለእናንተ ክፍያ እየከፈለ ወጪ ቢያወጣም ከእናንተ በሚያገኘው ጉልበት ደግሞ ምን እያገኘ ነው? ትርፍ እያገኘ ነው። ተግባባን አይደለ? እናንተ ደግሞ ባገኛችኋት ገቢ ደግሞ እንደገና ዙራችሁ ደግሞ ከዚህ ጋር ደግሞ ከሌላ አካል ደግሞ ሄዳችሁ ባይ ታረጋላችሁ፣ ትገዛላችሁ። ተግባባን። ከዛስ እነዚህ ሁለቱም ድርጅቶች እናንተ የገዛችሁበትም እናንተ የሰራችሁበትም ያለው ድርጅት ደግሞ ከመንግስት ጋር ደግሞ ይሄን አይነት ግንኙነት ይኖራቸዋል። ሽያጭና ግዢ ማለት ነው። አያችሁ፣ ሰርኩላር ነው። እናንተ የምትወጡት ነገር መልሶ ወደ እናንተ የሚመጣ ነገር ነው፣ ወይም ደግሞ የሆነ ነገር ወደ እናንተ የሚያመጣ ነው። እናንተ ያወጣችሁት ነገር ለሌላው ኢንካም ነው፣ ሌላው የሚያወጣው ደግሞ ለእናንተ ኢንካም ነው ማለት። ለዚህ ነው ሰርኩላር ፍሎ ነው የሚባለው። There is a circular flow of income and expenditure in the economy. For the purpose of measuring GDP, economists recommend aggregate and the relevant expenditure or income ይለናል። ጂዲፒን ሪል በሆነ መንገድ ለመለካት ኢኮኖሚስቶች ምን ሪኮመንድ ያደርጋሉ? አግሪጌት ኤክስፔንዲቸር ኤንድ ኢንካምን ብንጠቀም ጥሩ ነው ብለው ይመክራሉ ማለት ነው። adding up all spending on the current final goods is the same as adding all the relevant incomes. ሁሉንም ሀገሪቷ ላይ ያሉ ምርቶች ተመርተው እየተሸጡ ያሉ ምርቶችን ያላቸውን የገበያ ዋጋ በእቃው በተመረቱት ምርቶች ብዛት አባስተን ጂዲፒ ብንሰራና ሀገሪቷ ላይ ያለው ኢንካም በሙሉ ደምረን ጂዲፒን ብንሰራ እኩል ነው ይመጣልን። እሺ ፕሮብሌምስ ዊዝ ጂዲፒ ይለናል። ፕሮብሌምስ ዊዝ ጂዲፒ፣ ከጂዲፒ ጋር ምን አይነት ችግሮች ይገጥሙናል? ጂዲፒን ሜጀር ስናደርግ እነዚህ ችግሮች ይገጥሙናል። አንደኛ ደብል ካውንቲንግ አሞንግ ዘም፣ ወይም ደግሞ ደብል ካውንቲንግ አንዱ ነው፣ ወይም ድጋሚ የመቆጠር ወይም ደግሞ አንዳንድ ፕሮዳክቶች ኢንተርሚዲየት ጉዱ ነው መጀመሪያ ጂዲፒ ይሰራላቸውና ከዛ እነሱ መልሰው ኢንተርሚዲየት ጉድ ይሆኑና የሆነን ምርት ይመረትባቸውና የዛ ምርት ጂዲፒ ይሰራ ሰው ደብል ካውንቲንግ ይፈጠራል። ሪከርዲንግ ዩዝድ አይተምስ ኦልሶ ፖሰስ አናዘር ዛት ትሪት ዛት ኩድ ቢ ሊድስ ቱ ደብል ካውንቲንግ። እንዲሁም ደግሞ የምንጠቀምበት ሜጀር ለማድረግ የምንጠቀምበት ሜተድ ሪከርድ የምናደርግባቸው ሜተዶችም ራሱ ደብል ካውንቲንግ እንዲፈጠርብን ሊያደርጉ ይችላሉ። ዘ ኤክሲስተንስ ኦፍ ላርጅ ኢንፎርማል ሴክተርስ ፎር or underground economy is also a major problem developing countries like ኢትዮጵያ ማለት ነው። ልክ እንደ ኢትዮጵያ ያሉ ታዳጊ ሀገራቶች ላይ ሌላው የሚገጥሙ ችግር ደግሞ ምንድነው? ኢንፎርማል የሆነ ሴክተር ወይም ደግሞ መደበኛ ያልሆነ ተቋማት አሉ፣ ወይም ደግሞ መደበኛ ያልሆኑ ተቋማት አሉ። እነዚህ መደበኛ ያልሆኑ ተቋማት ጂዲፒ ውስጥ ማካተት አለብን የለብንም? ይሄ ሌላው ችግር ነው ማለት ነው። there are also several non
productive transactions ይላል such as public transfer payments, unemployment compensation, monetary payments to the poor and social security and subsidy ይላል። እንዲሁም ደግሞ ሌሎች ደግሞ ከምርት ጋር ያልተገናኙ ትራንዛክሽኖች አሉ ወይም ደግሞ የገንዘብ ልውውጦች አሉ። ለምሳሌ ካላችሁኝ የጡረታ ገንዘብ ለምሳሌ ጡረታ አሁን ሰውየው እያመረተ አይደለም አይደል? ጡረታ ወጥቷል፣ ስራ አቁሟል፣ ግን ጡረታ እየተከፈለው ነው። ሶ አሁን ይህንን ወጪ ይህን ኤክስፔንዲቸር ድርጅቱ ለዚህ ሰውዬ ጡረታ የሚከፍለውን ገንዘብ ምን አድርገን ነው መመዝገብ ያለብን? አያችሁ እዚህ ጋር ችግር ተፈጠረ ማለት ነው። ሌላው ለድሆች የሚሰጥ ገንዘብ ድጋፍ፣ ድጎማ ገንዘቡ ዝም ብሎ መቼስ ከዛፍ አይመጣም፣ ከሆነ ምርት ላይ ተቀንሶ ነው አይደል ወደዚህ ይመጣው። ሶ ይህንን አሁን ኤክስፔንዲቸር ነው ብለን የምንይዘው፣ ኢንካም ነው ብለን የምንይዘው። ተግባባን? ሶ ይሄ ሌላ ችግር ነው። ቢኮዝ ኢት ኢዝ ኖት ፕሮዳክቲቭ። ጂዲፒ ለመባል ምን መሆን አለበት ግዴታ? የፋይናል ፕሮዳክቶቹ ምሮስ ማርኬት ቫልዩ መሆን አለበት አይደለ? ሶ እዚህ ጋር ፕሮዳክቲቭ የሆነ ነገር የለም። በኤክስፔንዲቸር አፕሮችም ስንሄድ ኤክስፔንድ የምታደርጉት ምን ይሆን ለሆነ ነገር ነው፣ ፕሮዳክቲቭ ለሆነ ነገር ነው አይደል እንዴ? የሆነ ለምታገኙበት ነገር ነው። ሶ ይሄ ሌላው ችግር ነው ማለት ነው። ሌላው አዘር ፕሮሚስ አር ዘስ ሰም ጉድስ አር ኖት ትሬድድ ይለናል። አንዳንድ ጉዶች ደግሞ አንዳንድ ምርቶች የማይሸጡ ምርቶች አሉ። ለምሳሌ ቮሉንታሪ ወርክስ ወይም ደግሞ የበጎ ፈቃደኝነት ስራዎች በዋጋ ነው እንደሚሰሩት አይደለም፣ ያለምንም ክፍያ ነው አይደል የሚሰሩት። ሶ እነዚህን ስራዎች ምን ውስጥ ማካተት ያለብን? አያችሁ ነን ፕሮዳክቲቭ ነው፣ ነን ትሬደብል ነው። ገቨርንመንት ሰርቪሶች ወይም ደግሞ መንግስት የሚሰጣቸው አገልግሎቶች ለምሳሌ የትምህርት፣ የጤና መንግስት ምን እያደረገባቸው ነው? ወጪ እያወጣባቸው ነው አይደለ? ምን ለማድረግ ሐኪሞቹንም መምህራኖቹንም እየከፈለ ነው። ብዙ ሰራተኞችን ከፍሎ እያሰራባቸው ነው። ነገር ግን ተጠቃሚው ከፍሎ አይደለም የሚጠቀሙ። ሰው ምን አለ ሃይ የሆነ ወጪ አለ ማለት ነው። እሺ the solutions to take this problems to care while registering the sale of the used items ይለናል። ወይም ደግሞ ሴል የሆኑትን ዩዝድ አይተሞች ምን ማድረግ ነው? ሪከርድ ማድረግ ነው። እነዚህን ችግሮች ለመቅረፍ the service of the broker or the agent is new and should be registered but the used item is already registered during the production period ይለናል። አንዳንዴ ደግሞ ደብል ካውንቲንግን ለማስቀረት ደግሞ አንዳንድ ፕሮዳክሽኖችን መጀመሪያውኑ ሲመረቱ ብቻ ባለበት እንመዘግባቸውና ከዛ በኋላ ምንም ሆኑ ምንም አለመመዝገብ ነው። ነን ፕሮዳክቲቭ ትራንዛክሽን ሹድ ኖት ቢ ሬጂስተርድ። ነን ፕሮዳክቲቭ የሆኑትን አለመመዝገብ ነው። ዘ ቫሉስ ኦፍ ኢንፎርማል ሴክተርስ አክቲቪቲስ ኤንድ ጉድስ ኤንድ ሰርቪስስ ፎር ኦን ኮንሰምፕሽንስ ኦር ሰርቪስስ ሹድ ቢ ኤስቲሜትድ ኤንድ ኢንክሉድድ ኢን ዘ ጂዲፒ። እነዚህ ኢንፎርማል የሆኑ ድርጅቶች የሚያደርጓቸው አክቲቪቲዎች የሚያመርቷቸው ምርቶችና አገልግሎቶች ምን መሆን አለባቸው ማለት ነው። እንዲሁም ሰልፍ ሰርቪሶች ምን መሆን አለባቸው? ጂዲፒ ውስጥ መካተት አለባቸው ማለት ነው። እሺ ዘ ጂዲፒ ዲፍሌተር ኤንድ ዘ ኮንሰምፕሽን ፕራይስ ኢንዴክስ የሚባል ደግሞ አለ። ፈርስት ሪል ኤንድ ኖሚናል ጂዲፒ እንመልከት። ዜር አር ቱ ታይፕስ ኦፍ ጂዲፒ ቫሉስ ዊች ኢዝ ኖሚናል ጂዲፒ ኤንድ ሪል ጂዲፒ የምንላቸው አሉ። ኖሚናል ጂዲፒ ምንድን ነው ካለን it is the values of goods and services at current prices whereas real GDP values goods and services at a constant price ይለናል። ኖሚናል ጂዲፒ የምንለው የምርቶችና አገልግሎቶች አሁን ከረንት ላይ ያላቸው ፕራይስ፣ ፓስታ አሁን ያለው ፕራይስ 120 ብር ከሆነ 120 ብር በቃ። ድንች አሁን ያለበት ዋጋ ኪሎ 30 ብር ከሆነ 30 ብር ከሆነ 30 ብር አለቀ። ሶ አሁን ላይ ያላቸው የምርቶቹ ዋጋ ሲባዛ በጠቅላላ ምርቱ ወይም የምርቱ መጠን ምን ይባላል? ኖሚናል ጂዲፒ ይባላል። ሪል ጂዲፒ ስንል ግን ዘ ቫሉስ ኦፍ ጉድስ ኤንድ ሰርቪስስ አት ኤ ኮንስታንት ፕራይስ ነው። ወይም ደግሞ ኮንስታንት በሆነ ፕራይስ የምንለካ ከሆነ ጂዲፒውን ምን እናደርጋለን? ጂዲፒው እኮ እየቀየረ ነው፣ ነገር ግን ፕራይሱ ቼንጅ ያደርጋል እኮ። ነገር ግን እኛ ኮንስታንት የሆነ ፕራይስ ተጠቅመን አምናም በመቶ ዘንድሮም በመቶ ቀጣይ ዓመትም በመቶ ከቻምናን በመቶ የፓስታን ዋጋ የምንሰራ ከሆነ ጂዲፒ ምንድነው ማለት ነው? ሪል ጂዲፒ ይባላል ማለት ነው። ኖሚናል ጂዲፒ ዘ ቫሉስ ኦፍ ጉድስ ኤንድ ሰርቪስስ ሜዠርድ አት ከረንት ፕራይስ፣ እያንዳንዱ ምርትና አገልግሎት አሁን ባለው ፕራይስ ሲለካ ኖሚናል ጂዲፒ ይባላል። ሪል ጂዲፒ ኢዝ ዘ ራይዝስ ኦንሊ ዌን ዘ አማውንት ኦፍ ጉድስ ኤንድ ሰርቪስስ ሃዝ ኢንክሪዝድ ዌር አስ ኖሚናል ጂዲፒ ካን ራይዝ ኤዘር ቢኮዝ አውትፑት አር ኢንክሪዝድ ኦር ቢኮዝ ዘ ፕራይስ ሃቭ ቢን ኢንክሪዝድ ይለናል። ሪል ጂዲፒ የሚጨምረው መቼ ነው ከተባላችሁ ራይዝማ መጨመር ነው አይደለ? የሚጨምረው መቼ ነው? የምናመርተው ምርትና አገልግሎት ሲጨምር ነው። ለምን ካላችሁ ለምን ፕራይሱ ካላችሁኝ ፕራይሱ ኮንስታንት ነው። ፕራይሱ ተመሳሳይ ከሆነ
እና የምታመርቱት ምርት ተመሳሳይ ከሆነ ሁልጊዜ ተመሳሳይ ገቢ ነው። ስለዚህ ገቢያችሁን ለመጨመር ፕራይሱ ሁልጊዜ ዘሴም የሚሆን ከሆነ ገቢያችሁን ለማሳደግ ምን ማድረግ ነው ያለባችሁ? ምርታችሁን መጠን መጨመር ነው። በቃ ምርቱን ከፍ ማድረግ ነው። 100 ኩንታል ታመርቱ ከነበረ 120 ኩንታል ማድረግ ነው። ገቢ መጨመር ካማረ ተግባባል። ኖሚናል ከሆነ ግን ኖሚናል ጂዲፒ ከሆነ ግን በከረንት ፕራይስ ስለሚባዛ ወይም ፕራይሱ ቼንጅ ባደረገው ቁጥር አብሮ ቼንጅ ስለሚያደርግ የዚህኛው ፕራይስ ኮንስታንት ስላልሆነ ፕራይሱንም ምርቱንም መጨመር ኖሚናል ጂዲፒን ምን ያደርገዋል? ያሳድገዋል ማለት ነው። ተግባባን። ፕራይሱ 70 ብር የነበረው ወደ 100 ብር፣ ምርቱ 100 ኩንታል የነበረው ወደ 120 ኩንታል ከፍ ሲል አስቡት፣ የምርት መጠኑም ጨመረ፣ ዋጋውም ጨመረ። ሶ የሚባለው ኖሚናል ይባላል። ማቴማቲካሊ ጂዲፒ ዘ ሰም ኦፍ ማርኬት ቫሉ ዊች ኢዝ ኪውማ ኳንቲቲ ነው። ፕራይስ ማለት ማርኬት ቫሉ ወይም ፕራይሱ ማለት ነው። ኦፍ ኦል ከረንት ፋይናል ጉድስ ፎር ኦል ኮንሱመርስ አሲማት ዛን ኢኮኖሚ ዊዝ ኦንሊ ቱ ፕሮዳክትስ ይለናል። የሆነ ኢኮኖሚ ስለምሳሌ ሁለት ፕሮዳክቶች ናቸው ያሉትን በለና አፕል እና ኦሬንጅ ዘ ጂዲፒ ካን ቢ ኤስቲሜትድ አስ ይለናል። ሶ የዚህን ኢኮኖሚ ጂዲፒውን ስሩ ብትባሉ ጂዲፒ ኢዝ ኢኳልስ ቱ ዘ ፕራይስ ኦፍ አፕል ሲባዛ ምን ያህል አፕል ተመረተ ወይም ኳንቲ ኦፍ አፕል ሲደመር ዘ ፕራይስ ኦፍ ኦሬንጅ ሲባዛ ዘ ኳንቲቲ ኦፍ ኦሬንጅ ወይም የፕራይስ ምን ያህል ብርቱካን ተመረተ ሲባዛ በብርቱካን ዋጋ ሲደመር ምን ያህል አፕል ተመረተ ሲባዛ በአፕሉ ዋጋ አድርገን እንሰራለን። ኖሚናል ጂዲፒ ታይፒካሊ ኢንክሪዝድ አት ኤ ፋስተር ሬት ዛን ሪል ጂዲፒ። አዎ ባይዘ እነዚህ ነገሮች ያዙ። እሺ 12ቶችም ኢንትራንስ ላይ ከተፈተናችሁ እንግዲህ አይቀርም እንደዚህ ነገር። ለምን እንደዚህ ቲዮሪዎች ናቸው በኢኮኖሚክስ ላይ የሚመጡ ፈተና ላይ። ኖሚናል ጂዲፒ እንዳያችሁት ፕራይሱም ቼንጅ ስለሚያደርግ በከፍተኛ ሁኔታ ይጨምራል። ሶ ኖሚናል ጂዲፒ ከሪል ጂዲፒ በበለጠ መልኩ እየጨመረ ይሄዳል። ዱቱ ዘ ጀነራል አፕዋርድ ሙቭመንትስ ኦፍ ፕራይስ ኦቨር ታይም ይለናል። ምክንያቱ ደግሞ ምንድን ነው? ኖሚናል ጂዲፒ ሪል ጂዲፒ የሚበልጥበት ምክንያት ምንድን ነው ከተባላችሁ ፕራይስ ምን ስለሚል አፕዋርድ ሙቭ ስለሚያደርግ ነው ማለት ነው። ሊዲንግ ስቱ ዲፍረንስ ኢን ዘ ግሮዝ ሬት ኮዝድ ባይ ኢንፍሌሽን፣ በኢንፍሌሽን ምክንያት ወይም ደግሞ ለምሳሌ የኢንፍሌሽን ወይም ደግሞ ኢንፍሌሽን ማለት ምንድን ነው? የኑሮ ውድነት ማለት ነው። የሁሉም ምርቶች ዋጋ በአንድ ጊዜ ሲጨምር ኢንፍሌሽን ለዋለን። ሶ የምርቶች ዋጋ በኢንፍሌሽን ጨመረ ማለት ኖሚናል ጂዲፒ እላይ ነው የሚሄደው። በቃ እላይ። ሪል ጂዲፒ ሪፍሌክት ዘ ኤክስፔንዲቸር ኦን አውትፑትስ ኮንሲደር ዘ ቼንጅ ኢን ኳንቲቲስ በት ኖት ዘ ፕራይስስ። ሪል ጂዲፒ ካለ ምንድን ነው? ዘ ቼንጅ ኢን ኳንቲቲ ኦፍ ጉድስ ወይም ደግሞ የምናመርተው የምርት መጠን ቼንጅ ያደርጋል። መጠኑን መጨመር አለብን። ፕራይሱ ግን ምንድን ነው? ኮንስታንት ነው ማለት ነው። ኮንስታንት ነው። እሺ ኢን ዘ ቤዝ ይር ይለናል። ቤዝ ይር ላይ ወይም የመጀመሪያ ዓመት ላይ ጂዲፒን ስንቆጥር የመጀመሪያ ዓመት ላይ ኖሚናል ጂዲፒ ኢኳልስ ቱ ሪል ጂዲፒ አዝ ዘ ሼር ዘ ሴም ፕራይስ ኤንድ ኳንቲ ፋክተር። አሁን ለሴ ዘንድሮ 2018 ጀምሮ እናንተ ጂዲፒ መለካት ብትጀምሩ ለምሳሌ ዘንድሮ ሪሉም ኖሚናሉም እኩል ናቸው። ለምን ካላችሁኝ ዘንድሮ ላይ ሁለቱም ተመሳሳይ ፕራይስ ነው እንትን የምላቸው የሚኖራቸው። ቀጣይ ዓመት ላይ ግን የምርቶቹ ዋጋ ጨምሮ ነው የምታገኙት። ቀጣይ ዓመት 2019 ላይ ሪል ጂዲፒን ስትሰሩ በ2018ቱ ፕራይስ ነው የምትሰሩት። ኖሚናል ከሆነ ግን እዛው 2019 ላይ ባለው ፕራይስ ነው የምትሰሩት ማለት ነው። እሺ ሪል ጂዲፒ ግሮዝ ይለናል። ሪል ጂዲፒ ግሮዝ ኢዝ አሶሲኤትድ ዊዝ ቼንጅስ ኢን አክቹዋል ፋክተር ሰች አስ አቫይላብል ካፒታል ኤንድ ሌበር ሪሶርስስ ይለናል። አስ ዌል አስ ኢምፕሩቭመንት ኢን ዘ ኤፊሺየንሲ ኦፍ ፕሮዳክሽን ፋክተርስ ሊዲንግ ቱ ኢንክሪዝድ ፕሮዳክቲቪቲ። ሪል ጂዲፒ ፋክተር ኦፍ ፕሮዳክሽን ላይ ቤዝድ ያደርጋል ወይም ደግሞ ፋክተር ኦፍ ፕሮዳክሽኖቻችን ወይ አቬይላብል ካፒታሎቻችንና ሌበር ሪሶርሶቻችን ላይ ቤዝ ያደርጋል። ለምን ካላችሁ ፕሮዳክቱ ግዴታ መጨመር አለበት ነው አይደል? ሪል ጂዲፒ እንዲጨምር ሰው ፕሮዳክቱ እንዲጨምር ደግሞ ያለን ካፒታልና ያለን ሌበር ሪሶርስ ምን ማለት አለበት? መብዛት መጨመር አለበት ማለት ነው። እንዲሁም ኤፊሽንት የሆነ ፕሮዳክሽን ሊኖረን ይገባል ማለት ነው። እሺ ጂዲፒ ዲፍሌተር ኤንድ አዘር ሜዠርስ ኦፍ ጀነራል ፕራይስ። እሺ ጂዲፒ ዲፍሌተር እንመልከት። ፖሊሲ ሜከርስ ዩዝ ቼንጅስ ኢን ዘ ጀነራል ሌቨልስ ኦፍ ፕራይስ ቱ ሜዠር ዘ ፐርፎርማንስ ኦፍ ኢኮኖሚ ኢን ዘ ኮምቢኔሽን ዊዝ ዘ ሌቨልስ ኦፍ ጂዲፒ ይለናል። ጂዲፒ ያለ ሆኖ ፕራይስ ቼንጅ ሲያደርግ የሀገሪቷ ኢኮኖሚ ምን ይመስላል፣ የሀገሪቷ ጂዲፒ ምን ይመስላል የሚለውን ፖሊሲ ሜከሮች ሜዠር ያደርጋሉ። ምን ለማድረግ? ፖሊሲን ሜክ ለማድረግ ማለት ነው። ሶ ቱ ሜዠር ዘ ጀነራል ፕራይስ ኦፍ አን ኢኮኖሚ ይለናል። ሶ አጠቃላይ ሀገሪቷ ላይ ያለውን የፕራይስ ዋጋ ለመለካት ዘ ዩዘስ ጂዲፒ ዲፍሌተር ኦር ዘ ኮንሱመር ፕራይስ ኢንዴክስ ኤንድ ዘ ፕሮዲውሰር ፕራይስ ኢንዴክስ ይለናል። ሶ እነዚህ ሶስት መንገዶች ይጠቀማል። ጂዲፒ ዲፍሌተር፣ ኮንሱመር ፕራይስ ኢንዴክስ እና ፕሮዲውሰር ፕራይስ ኢንዴክስን በመጠቀም የዋጋ ለውጡን ያያሉ። የመጀመሪያው ጂዲፒ ዲፍሌተር ስንመለከት ኢት ኢዝ ዘ ሬሽዮ ኦፍ ኖሚናል ጂዲፒ ቱ ሪል ጂዲፒ ይለናል። ኖሚናል ጂዲፒውን ለሪል ጂዲፒ በማካፈል ሲባዛ በመቶ አድርገው ምን ይሰራሉ ማለት ነው? ጂዲፒ ዲፍሌተርን ይሰራሉ ማለት ነው። ጂዲፒ ዲፍሌተር sometimes called the implicit price deflator. It defined as the rational nominal GDP to real GDP mathematically ይለናል። ኖሚናል ጂዲፒ ሲካፈል ለሪል ጂዲፒ ሲባዛ በመቶ ይደረጋል።
ከላይ ተመልከቱ የኖሚናል ጂዲፒ ፕራይሱ ቼንጅ ስለሚያደርግ ቤዝ ይር ብሎ ነገር ስለሌለው ፒ ታይምስ ኪው ይላል። ከታች ግን ፒቢ ይላል አይደለ? ይኸው የሪሉ ማለት ነው። ፒቢ ትላለች እዚህ ጋር። ቢ ምንድን ነች? ይኸው ፒቢ ኢዝ ዘ ቤዝ ይር ፕራይስ። ቤዝ ይር በቃ ምናልባት 2020 ላይ ሊሆን ይችላል እዚህ ጋር ጂዲፒ ዲፍሌተሩ እየሰራችሁ ያላችሁት ሰው ሜጀር ማድረግ የጀመራችሁት 2018 ጀምሮ ስለሆነ የ2018ቱን ፕራይስ ነው የምትጠቀሙት ለጂዲፒ ለሪል ጂዲፒ ማለት ነው። ሶ በዚህ መሰረት ምን እንሰራለን ማለት ጂዲፒ ዲፍሌተርን እንሰራለን ማለት ነው። እሺ እዚህ ጋር አንድ ኤግዛምፕል ተቀምጦላችኋል። የአንድ ሀገር ኖሚናል ጂዲፒ እንትሏ 950 ሚሊዮን ነው። ይኸው እዚህ ጋር እንደተቀመጠላችሁ 950 ሚሊዮን ዩኤስ ዶላር ነው። ሪል ጂዲፒዋ ደግሞ 750 ሚሊዮን ነው ዶላር ነው። ሶስቱን ስሩ ብትባሉ እዚህ ጋር 6-0 በ6-0 ዳሜጅ አድርጉት። 1-0 በ1-0 አጣፉ። እዚህ ጋር 1-0 በ1-0 አጣፉ። ከዛ ይሄን ቁጥር አቃሉ። በመቶ ከማባዛታችሁ በፊት በ5 ሂዱ። በ25 አይደማ በ5 ሂዱ። 95 ለ5 19 እሺ 75 ለ5 ስንት ይመጣል? 15 ነው የሚመጣው ኦቨር 15 ሲባዛ በስንት አድርጉታለች? በመቶ ሶ 15 በ15ም በ5 3 ይመጣል። 19 ከላይ ያለ መቶን በ5 ስንት ነው? 25 ሶ 25 ሲባዛ 19 ሲካፈል ለ3 ታደርጋላችሁ 127 ይመጣላችኋል ማለት ነው። ሶ this means that 27% of the change or increase in the GDP is due to the rise in general price compared to the base year price of 100 ይለናል። ሶ ቤዝ ይር ፕራይሱን 100 ብለን እንነሳና አሁን ላይ ፕራይሱ ቼንጅ በማድረጉ ምክንያት ጂዲፒው 27% ሶሪ እዚህ ጋር 127 አይደለም እሺ 27 ነው እሺ ይቅርታ እንትሉ የፒፒቱ ችግር ነው 27% የሚለው ለዛ ነው 27 ነው። ሶ 27% መጣማቱ ማለት ነው ጂዲፒ ዲፍሌተሩ 27 ነው አለ ማለት እዚህ ጋር በመቶ ስላባዛን በፐርሰንት ነው የሚቀመጠው። ሶ 27 ማለት ነው ማለት ነው ጂዲፒው ፕራይሱ ቼንጅ በማድረጉ የተነሳ ምኑና ማን 27% ለውጥ አሳይቷል ማለት ነው። እሺ ሪል ጂዲፒ እንዴት ተሰላካላችሁ ከተባለ ክሪስ ክሮስ ማድረግ ነው በቃ የቅድሞ ፎርሙላ ማቀየር ነው ቦታ ይሄው ይሄንን ማለት ነው ክሪስ ክሮስ ታደርጉታላችሁ። ሪል ጂዲፒ ፈልጉት ትባሉ ይሄን በዚህ ክሪስ ክሮስ ታደርጋላችሁ። ሪል ጂዲፒ ሲባዛ በጂዲፒ ዲፍሌተር ኢዝ ኢኳልስ ቱ ኖሚናል ጂዲፒ ይሆናል። ሶ ሪል ጂዲፒ ብቻውን ለማግኘት ሲካፈል ለጂዲፒ ዲፍሌተር ሲካፈል ለጂዲፒ ዲፍሌተር በሁለቱም ሳይድ ስናደርግ ይሄው ሪል ጂዲፒ ዲፍሌተር ኢዝ ኢኳልስ ቱ ኖሚናል ጂዲፒ ዲፍሌተር ኖሚናል ጂዲፒ ኦቨር ሪል ጂዲፒ ዲፍሌተር ይሆናል ማለት ነው። ኮንሱመር ፕራይስ ኢንዴክስ እንመለከት it is the most used price index to measure the general price levels of an economy ይላል። የአንድን ሀገር ኢኮኖሚ ላይ ያለውን የፕራይስ ቼንጅን ለመለካት በብዛት ወይም በተለምዶ በብዛት ጥቅም ላይ የሚውለው ማን ነው? ኮንሱመር ፕራይስ ኢንዴክስ ነው። ኮንሱመር ፕራይስ ኢንዴክስ እንዴት ይለካል? ኮስት ኦፍ ዘ ባስኬትስ ኦፍ ጉድስ ኢን ዘ ከረንት ይር ይለናል። ወይም ደግሞ አሁን ላይ ምርቶች ያላቸው ጠቅላላ ዋጋ ሲካፈል ኮስት ኦፍ ዘ ሴም ባስኬትስ ኦፍ ጉድስ ኢን ዘ ቤዝ ይር እንዳልኳችሁ 2018 ላይ ሜጀር ማድረግ ብትጀምሩ 2018 ላይ ያለው የጤፍ የስንዴ የበቆሎ ዋጋ ከላይ ደግሞ እንደምታደርጉት 2020 ላይ ቢሆን ለምሳሌ ሜጀር እያደረጋችሁ ያላችሁት 2020 ላይ ያለው የጤፍ የበቆሎና የስንዴ ዋጋ ሲካፈል 2018 ላይ ለነበረው የጤፍ የበቆሎና የስንዴ ዋጋ ሲባዛ በመቶ አድርጋችሁ ትሰራላችሁ ማለት ነው። as an alternative to the consumer price index sometimes cost of producer good is measured by the producer price index ይለናል። አንዳንዴ ደግሞ በኮንሱመር ፕራይስ ኢንዴክስ ቦታ ደግሞ አሁን ኮንሱመር ፕራይስ ኢንዴክስ ነው ገዢው በገዛበት ዋጋ ማለት ነው። አንዳንዴ ደግሞ ገዢውን ኮንሱመሩን በማን ይቀይረዋል? በፕሮዲውሰር ይቀይረውና ፕሮዲውሰር ፕራይስ ኢንዴክስ ላይ ይቀይረዋል። ፕሮዲውሰር ፕራይስ ኢንዴክስ ሜዠርስ ዘ ፕራይስ ኦፍ ታይፒካሊ ባስኬት ኦፍ ጉድስ which are bought by the firms ይለናል። ፊርሙ የገዛቸውን ምርቶች ነው። ይሄ ደግሞ እንትን የሚልልን ተግባባን። when comparing GDP deflator and consumer price index notable differences arises ይለናል። ጂዲፒ ዲፍሌተርን እና ኮንሱመር ፕራይስ ኢንዴክስ ያላቸው ልዩነት ምንድነው ተብላችሁ ትጠይቁሽ ያላችሁ ፈተና ላይ ሶ ያላቸው ልዩነት ይሄ ነው እንግዲህ ዘ ጂዲፒ ዲፍሌተር ኢንኮምፓሰስ ቦዝ ኮንሱመርስ ኤንድ ፕሮዲውሰር ጉድስ ፕሮዲውስድ ዊዝን ዘ ኢኮኖሚ ይለናል። ጂዲፒ ስንል ወይም ጂዲፒ ዲፍሌተር ስንል ኮንሱመሩ ያመረታቸውን ምርቶች ኮንሱመሩ የገዛቸውን ምርቶች እንዲሁም ደግሞ ፕሮዲውሰሩ ያመረታቸውን ምርቶች እንዳለ የያዘ ነው። ፕሮዲውሰሩ ያመረታቸውን ኮንሱመሩ የገዛቸውን ምርቶች ሁለቱንም አንድ ላይ የያዘ ስለሆነ ኮንሱመር ፕራይስ ኢንዴክስ እና ፕሮዲውሰር ፕራይስ ኢንዴክስን ጂዲፒ ዲፍሌተር ልናገኘው እንችላለን ማለት ነው። reflecting the price of goods purchased by both consumers and the businesses. In contrast, the consumer price index exclusively measures the price of goods and services bought by the consumers ይላል። ነገር ግን ኮንሱመር ፕራይስ ኢንዴክስ ላይ ስንመጣ ግን ኮንሱመሩ የገዛቸው ምርቶች ዋጋን ብቻ ነው ኮንሲደር የምናደርገው ማለት ነው የምንፈልገው።
ኤክስክሉዲንግ ዞስ አኳየርድ ባይ ዘ ፊርምስ ኦር ዘ ጎቨርንመንትስ መንግስት ምን ገዛ አይመለከተንም፣ ፊርሙ ምን ገዛ አይመለከተንም። ምን ሲሆን ኮንሱመር ፕራይስ ኢንዴክስ ሲሆን፣ ፕሮዲውሰር ፕራይስ ኢንዴክስ ሲሆን ደግሞ ፊርሙ ምን ገዛ የሚለው ወይም ደግሞ ፊርሙ ሲገዛ የነበረውን ፕራይስ ብቻ ነው ኮንሲደር የምናደርገው። ኮንሱመሩ በስንት ገዛ አይመለከተንም፣ ጎቨርንመንት አይመለከተንም። የማንን የፕሮዲውሰሩ ብቻ። ጂዲፒ ዲፍሌተር ሲባል ግን ፊርሙ የገዛውን ግዢ ኮንሱመሩ የገዛውን ጎቨርንመንት ያደረገውን ኤክስፔንዲቸር በሙሉ እናጠቃላለን ማለት ነው። አዲሽናሊ ዘ ጂዲፒ ዲፍሌተር ኮንሲደርስ ኦንሊ ዶሜስቲካሊ ፕሮዲውስድ ጉድስ ዲስሪጋርዲንግ ኢምፖርትድ አይተምስ ዌራስ ሲፒአይ አካውንትስ ፎር ፕራይስ ቼንጅ ኢን ቦዝ ዶሜስቲክ ኤንድ ኢምፖርትድ ጉድስ። ሌላው ልዩነታቸው ጂዲፒ ዲፍሌተር ስንሰራ እንዳለ ዶሜስቲክ ለሆኑ ፕሮዳክቶች ብቻ ነው ጂዲፒውን የምንሰራው። ምክንያቱም ጂዲፒ ስለተባለ ምንድነው ማለት ነው አገር ውስጥ ያሉ ምርቶችና አገልግሎቶች ያላቸውን ዋጋ ብቻ መሰረት አድርገን እንጂ የምንሰራው ኢምፖርት ለሆኑ ጉዶች ጂዲፒን አንሰራ። ሲፒአይ ስንል ወይም ኮንሱመር ፕራይስ ኢንዴክስ ስንል ግን አሁን እዚህ ጋር ደግሞ ኮንሱመሩ ስለገዛው ግዢ ስለሆነ ኮንሱመሩ ደግሞ የሀገር ውስጥ ነው የውጭንም ሊገዛ ይችላል። ሶ በሲፒአይ ጊዜ ወይም ደግሞ በኮንሱመር ፕራይስ ኢንዴክስ ጊዜ ደግሞ ኢምፖርት የተደረጉትን ምርቶች እንጨምራለን ማለት ነው። ፋይናሊ ዘ ሲፒአይ ሪላይስ ኦን ፊክስድ ባስኬትስ ኦፍ ጉድስ ፎር ኮንሰምፕሽንስ ይለናል። ኮምፑቴሽን ወይም ደግሞ ሲፒአይን ስትሰሩ ወይም ኮንሱመር ፕራይስ ኢንዴክስን ለመስራት ባስኬትስ ኦፍ ጉድስ ያስፈልጋቸዋል ወይም ደግሞ የሆነ ሊሚትድ የሆነ ምርት ያስፈልጋቸዋል ወይም ደግሞ ባስኬትስ ኦፍ ጉድ አይደንት ይቀመጣል ማለት ነው። ዋይል ዘ ጂዲፒ ዲፍሌተር አሎስ ፎር አጀስትመንትስ ኦቨር ታይም ቱ አኮሞዴት ቼንጅስ ኢን ዘ ኮምፖዚሽንስ ኦፍ ጂዲፒ። ጂዲፒ ዲፍሌተር ስንል ግን በጠቅላላ ጂዲፒ ውስጥ ያሉ ፕሮዳክቶችን በሙሉ ያላቸውን እንዳለ ስለሚይዝ ምን አይደለም ማለት ነው እንደ ኮንሱመር ፕራይስ ኢንዴክስ ለአነስተኛ ፕሮዳክት ብቻ አይሆንም ማለት ነው። እሺ ኮንሱመር ፕራይስ ኢንዴክስን እንግዲህ በመጠቀም ኢንፍሌሽንን መለካት እንችላለን። ኢንፍሌሽን ማለት ነው የዋጋ ግሽበት ማለት ነው። ሶ ኢንፍሌሽን ሬት ኢዝ ኢኳልስ ቱ ዋት ኮንሱመር ፕራይስ ኢንዴክስ which is ማይነስ ይርቱ ዋይ ማለት ይርቱ ማለት ነው። ይርቱ ማለት ኦልሞስት አሁን ከረንት ያላችሁበት ማለት ነው። ማይነስ ኮንሱመር ፕራይስ ኢንዴክስ ኦፍ ይር ዋን እቺ ማለት ነች። ይር ዋን ማለት ደግሞ ማለት ነው ቤዝ ይራችሁ ማለት ነው። ሶ እናንተ ያላችሁት አሁን 2018 ነው ሜጀር ማድረግ የጀመራችሁት 2015 ላይ ነው ቢባል ሶ ኮንሱመር ፕራይስ ኢንዴክስ ኦፍ 2018 ሲቀነስ ኮንሱመር ፕራይስ ኢንዴክስ ኦፍ 2015 ኦቨር ኮንሱመር ፕራይስ ኢንዴክስ ኦፍ 2015 ሲባዛ በ100% ታደርጋላችሁ ማለት ነው። ተግባባን? ምን ያህል ከ2015 አሁን ላይ ምን ያህል የኑሮ ውድነት እንዳለ ለማወቅ ይሄን ትጠቀማላችሁ ማለት ነው። ኮንሱመር ፕራይስ ኢንዴክስ ኦፍ 2018ን ኦልሞስት ቅድም ባያችሁት ፎርሙላ ኮንሱመር ፕራይስ ኢንዴክስ ኢኳልስ ቱ ከረንት ላይ ያለውን የምርቶቹን ዋጋ ሲካፈል የ2015ቱን የምርቶች ዋጋ ታደርጋላችሁ። የ2015ቱን ለመፈለግ ደግሞ ወደ 2015 ትመለሳላችሁ ማለት ነው። እሺ አዘር ሜጀርስ ኦፍ ናሽናል ኢንካም አካውንቲንግ ናሽናል ኢንካም አካውንቲንግን የምንለካባቸው ሌሎች መንገዶች ምንድናቸው? ዊ ሃቭ ኦልሶ ኮመን ሜጀርመንትስ አዘር ዛን ጂዲፒ ኢን ዘ ኢኮኖሚ ቱ ዘም አር ወርዝ ሜንሽኒንግ ኔት ዶሜስቲክ ፕሮዳክት ኤንድ ናሽናል ኢንካም ይለናል። ከጂዲፒ በተጨማሪ ናሽናል ኢንካምን የምንለካባቸው ሌሎች መንገዶች ምንድናቸው ሲባል አንደኛው ኔት ዶሜስቲክ ፕሮዳክት ነው ኤንዲፒ የሚባለው። ሁለተኛው ደግሞ ኔት ኢንካም የምንለው ነው። ኔት ዶሜስቲክ ፕሮዳክት ኢኳልስ ግሮስ ዶሜስቲክ ፕሮዳክት ማይነስ ዘ ካፒታል ኮንሰምፕሽንስ አሎዋንስ ዲፕሪሺዬሽን ይለናል። ኔት ዶሜስቲክ ፕሮዳክት ምንድነው ከተባላቸው ኔት ዶሜስቲክ ፕሮዳክት ኢዝ ዘ ዲፍረንስ ቢትዊን ዘ ቶታል ጂዲፒ ኦፍ ዘ ካውንትሪ ኤንድ ኢትስ ካፒታል ኮንሰምፕሽን አሎዋንስ ማለት ነው። ተግባባን? ጂዲፒ ሲቀነስ ካፒታል ኮንሰምፕሽን አሎዋንስ ምንድነው ኔት ዶሜስቲክ ፕሮዳክት ይሰጠናል ማለት ነው። ናሽናል ኢንካም ማለት ደግሞ ኢት ኢኳልስ ቱ ዘ ሰምስ ኦፍ ፔመንትስ which are received by the resource owners ይለናል። የሪሶርስ ኦነሮች ያገኟቸው ገቢ ወይም ደግሞ የተቀበሏቸው ፔመንቶች የተከፈላቸው ክፍያ። ሪሶርስ ኦነር ማን ናቸው ብያቸዋለሁ ቅድም። ሌበር ኦነሩ ሌበሩ አለ የጉልበቱ ባለቤት ነው። በጉልበቱ ለሰራው ስራ ኢንካም ያገኛል። ጉልበት ወይም ደግሞ በጉልበቱ ያገለገለው አለ፣ ያከራየው አለ፣ ካፒታል ኦነሩ አለ፣ ኢንተርፕረነሩ አለ። እነዚህ በሙሉ ያገኟቸው ወይም ደግሞ የተሰጣቸው ፔመንት ምን ይደመርና ምን ይደረጋል? ናሽናል ኢንካም ይሰራል። የመጀመሪያው ኮምፐንሴሽንስ ኦፍ ኢምፕሎይ ለኢምፕሎይ የሚከፈለው ክፍያ ነው። ፕሪዮሪተሪ ኢንካም አለ፣ ኮርፖሬት ፕሮፊት አለ፣ ሬንታል ኢንካምስ ኦፍ ፐርሰን እንዲሁም ደግሞ ኔት ኢንተረስት። እነዚህ በሙሉ ተደምረው ናሽናል ኢንካም ይሰጡናል ማለት ነው። ኮምፐንሴሽንስ ኦፍ ኢምፕሎይ ለሰራተኞች የሚከፈላቸው መደበኛ ክፍያና ምንድነው በኋላ የጡረታ ክፍያ ነው። ፕሮፕሪየተር ኢንካም ነው ደግሞ ኢንክሉድ ኦል ፎርምስ ኦፍ ኢንካም ዛት ኢዝ earned by self employed individuals። ፕሮፕሪየተር ማለት ነው
የራሱ ቢዝነስ ያለው አካል ማለት ነው። ፕሮፕሪየተርሺፕ ትባላለች ወደ ስለ ቢዝነስ ተማራና ፕሮፕሪየተር ማለት ነው የራሱ ቢዝነስ ያለው ነው። ሶ የራሳችሁን ቢዝነስ ራን የምታደርጉ ከሆነ ማንም ክፍያ አይከፍላችሁም አይደለ? በራሳችሁ ቢዝነስ ፕሮፊት ታገኛላችሁ። ሶ ራሳችሁን በራሳችሁ እያሰራችሁ ከሆነ ወይም በራሳችሁ ለራሳችሁ ስራ ፈጥራችሁ እየሰራችሁ ከሆነ ፕሮፕሪየተር ኢንካም ይባላል። ኮርፖሬት ኢንካም የሚባለው ደግሞ በጋራ ምን ፈጥራችሁ ቢዝነስ ከፍታችሁ እየሰራችሁ ከሆነ ኢንክሉድ ኢንካም ዛት ኢዝ earned by a shareholders of corporation ሼር ሆልደሮች ወይም ደግሞ ባለ አክሲዮኖች በጋራ አክሲዮን ከፍተው እንዲሁም ደግሞ በጋራ ድርጅት ገቢ ሲያገኙ ኮርፖሬት ፕሮፊት ይባላል። አሁን እነዚህ ሁሉ እንግዲህ ናሽናል ኢንካም ናቸው። እየደመራችሁ ነው ሲደመር እያላችሁ። ከዛስ ፐርሰናል ሬንታል ኢንካም ነው። ይሄ ደግሞ ለአከራያችሁት ነገር ገቢ ስታገኙ። ኢንካም ዛት ሪሲቭድ ባይ ኢንዲቪጁዋል ፎር ዜር ዩዝ ኦፍ ነን ሞኔታሪ አሰትስ ሰች አስ ላንድ ሃውስ ኦፊስስ ቢሮ አከራይታችሁ ሊሆን ይችላል። ሶ ቢሮአችሁን አከራይታችሁ ሊሆን ይችላል። ቤታችሁን፣ መሬታችሁን ሶ ለዚህ ክራይ የምትቀበሉት ገቢ ፐርሰናል ሬንታል ኢንካም ይባላል። ሌላው ኔት ኢንተረስት ነው። ኔት ኢንተረስት ነው። ኢንተረስት ደግሞ እንደምታውቁት ነው። ኢንተረስት ኢንካም which is received by Ethiopian households and government minus the interest they paid out to the rest of the world። ኢትዮጵያውያን ያገኙት የኢንተረስት ገቢ ሲቀነስ ኢትዮጵያውያን ከውጭ ለተበደሩት ብድር የከፈሉት ኢንተረስት ሬት ምን ይገኛል ማለት ነው። የራሳችን ንጹህ የሆነ ኢንተረስት ሬት ከዚህ ላይ እናገኛለን። ይሄም ኢንተረስት ሬት ናሽናል ኢንካም ላይ ይደምራል ማለት ነው። ሌላው ፐርሰናል ኢንካም ነው። ፐርሰናል ኢንካም ደግሞ የተለያየ ስራ እየሰራችሁ ወይም ደግሞ አለ አይደል መደበኛ ስራችሁ እየሰራችሁ በጎን የምታገኛቸው ሌሎች አነስተኛ ኢንካሞች አሉ አይደል። እነዚህ ፐርሰናል ኢንካሞች ይጨመራሉ ማለት ነው። ሶ ኢን ኢኮኖሚክስ ዘ ዲስቲንክሽን ቢትዊን ኢንካም earned and income received with taxes, social security contributions and undistributed profit illustrating example whereas earned income may not be fully received ይለናል። አሁን ማወቅ ያለባችሁ ነገር ኢኮኖሚክስ ምን ይለናል መሰላችሁ? እናንተ የ20 ሺህ ብር ደሞዝተኛ ስለሆናችሁ በጠቅላላ የ20 ሺህ ብር ሶሪ 20 ሺህ ብር እርን ለማድረግ ስራ ጀምራችኋል ማለት 20 ሺህ ብር ትቀበላላችሁ ማለት አይደለም ይላችኋል። እንዴት? አዎ ልክ ነው። ለምን ካላችሁ ይልንገራችሁ። 20 ሺህ ብር ደሞዝተኛው ናችሁ። ከዛ ውስጥ ምን ይቀነሳል? ይኸው እዚህ ጋር ጠቅሶላችኋል። ታክስ። ተግባባን? እናንተ ስራውን የጀመራችሁት ምን ያህል እርን ለማድረግ ነው? 20 ሺህ ብር ኢንካም እርን ለማድረግ ነው። እርን ማድረግ ሪሲቭ ማድረግ ማለት አይደለም። እሺ ተግባባን አይደለ? ሶ የምትቀበሉት ምን ያህሉን ነው? ታክስ ትከፍላላችሁ። ከ20 ሺው ላይ ሶሻል ሴኩሪቲ ኮንትሪቢዩሽን ትከፍላላችሁ። አንዲስትሪቢዩትድ ፕሮፊት ትከፍላላችሁ። እንዲሁም ደግሞ የተለያዩ የጡረታ ይቀነስባቸዋል። የቦንድ የአባይ ግድብ የምን እየተባለ በየሀገራቶቹ የሚቀናነሱ ነገሮች ይኖራሉ። ከ20 ሺህ ብሩ ላይ 16500 ሊደርሳችሁ ይችላል። አሁንም ገና ሪሲቭድ አሁን እንግዲህ ያ ወደ ኪሳቸው የገባ ነው። ታክስ ምናምን ተቀናንሶ ማለት ነው። ሶ ይሄ ምን ይባላል? ዲስፖዛል ኢንካም በመባል ይታወቃል። በቀጥል ስሙ ማለት ነው። ታክስስ አስ ኤ ዲዳክሽን ፍሮም ኢንካም ክሪኤት ኤ ዲፈረንስ ቢትዊን ዘቱ which is undistributed profit also earned by shareholders are typically reinvested by corporations ይለናል። conversely there are instances of income received but not earned ይለናል። አንዳንድ ደግሞ ምን የሚሆኑ ኢንካሞች አሉ ቀጥታ ሪሲቭድ የሚሆኑ አሉ እርን የማታደርጓቸው ማለት ነው። ያለ ምንም መቀናነስ ቀጥታ ሪሲቭድ የምታደርጓቸው ገቢዎች አሉ። ለምሳሌ ነን ጎቨርንመንታል ኦርጋናይዜሽኖች ሲሆኑ፣ ሶሻል ሴኩሪቲ ቤኔፊቶች ሲሆኑ እነዚህ ምን ይባላሉ? ትራንስፈር ፔይመንትስ ይባላል። እንደዚህ አይነት ገቢ ሲሆን ደግሞ ማለት ነው። ወይም ደግሞ ያለምንም ቅናሽ የሚቀጥታ እጃችሁ ላይ የሚገባ ወይም ደግሞ ሪሲቭድ የምታደርጉት ኢንካም ምን ይባላል? ትራንስፈር ፔይመንት ወይ ዲስፖዛል ኢንካም በመባል ይታወቃል። እሺ ፐርሰናል ኢንካም ኢዝ ኢኳልስ ቱ ናሽናል ኢንካም ማይነስ ሰች ሜጀር earned but not received items as an undistributed corporate profit, social insurance taxes, social security contribution and corporate profit taxes plus transfer payments are received but not earned ይላል። ሶ ፐርሰናል ኢንካም ከተባለ ምንድነው ማለት ነው? ጠቅላላ እናንተ earn ልታረጉት የገባችሁት ኔት ኢንካማችሁ አለ ሲቀነስ ሶሻል ሴኩሪቲ ቤኔፊት አለ፣ ታክስ አለ፣ ሌሎች ሶሻል ኢንሹራንስ ታክሶች አሉና የተለያዩ ነገሮች ተቀናንሶ የሚደርሳችሁ ኢንካም ነው ማለት ሶ ፐርሰናል ኢንካም ኢዝ ኢኳልስ ቱ ናሽናል ኢንካም ሲቀነስ አንዲስትሪቢዩትድ ኮርፖሬት ፕሮፊት which is minus social insurance taxes minus corporate profit taxes plus transfer payment ይሆናል ማለት ነው። ሶ ዲስፖዛል ኢንካማችን ላይ ደግሞ እንምጣው። ዲስፖዛል ኢንካም ማለት የተጣራ ኪሳችሁ ላይ ቀጥታ የሚገባ ወይም ደግሞ ከተቀጠራችሁበት ድርጅት ላይ ውል ስትፈራረሙ በ20 ሺህ ብር ተፈራርማችሁ በኋላ ግን ወሩ ሙሉ ሰርታችሁ አካውንታችሁ ላይ በ30 ደሞዙ ሲገባ 17 ሺህ ብር የሚገባላችሁ ገቢ ማለት ነው። The portions of personal income that can be used for consumption or saving is referred to as disposal personal income or simply disposable income ይለናል። It is equals to personal income minus personal taxes especially income taxes. So ከፐርሰናል ኢንካማችን ላይ ታክሶች
ፐርሰናል ታክሶች ተቀንሰው ወይም ኢንካም ታክሶች ተቀንሰው የሚደርሰን ገቢ ምን ይባላል? ዲስፖዛል ኢንካም ይባላል። ሰምታይም ዲስፖዛል ኢንካም ኢዝ referred to as spendable income, take home pay or after tax income ይለናል። ዲስፖዛል ኢንካም በተለያየ ስያሜ ይጠራል። ሰው ፈተና በእነዚህ ስያሜ ቢጠራ እንዳትምታቱ እሺ። ስፔንደብል ኢንካም ብትባሉ ምንድነው? ዲስፖዛብል ኢንካም ነው። ቢኮዝ ታክሱ ተቀንሶ የተጣራ ገቢያችሁ 17,000 ብር ነው ተብሎ ተሰጣችኋል። ሰው አሁን 17,000 ብሩን ያለ ጭንቀት መቆጠብም ማጥፋትም ስፔንድ ማድረግም ትችላላችሁ። ቴክ ሆም ፔይ ወደ ቤት ይዛችሁት የምትገቡት ክፍያ፣ አፍተር ታክስ ኢንካም ከታክስ በኋላ ያለ ገቢያችሁ እየተባለ ይጠራል ማለት ነው። ሶ ዲስፖዛብል ኢንካም ኢዝ ኢኳልስ ቱ ፐርሰናል ኢንካም ማይነስ ፐርሰናል ታክስ ብለን እንሰራዋለን ማለት ነው። እሺ ፐር ካፒታል ጂዲፒ ብለን የምንጠራዋለን። ሌላው ኢንካምን የምንለካበት መንገድ ነው። ፐር ካፒታል ማለት እንደ አጠቃላይ የሀገሪቷ ዜጎች በአማካይ ምን ያህል የነፍስ ወከፍ ገቢ ያላቸው የሚባለው ነው። ሾውስ ዘ አማውንትስ ኦፍ ጂዲፒ ፐር ፐርሰን ነው። የሀገሪቷ ጠቅላላ ገቢ በአማካይ ለእያንዳንዱ የሀገሪቷ ህዝብ በምን ያህል ይደርሳል ማለት ነው። ሶ ይሄ ስሙ እንደምትረዱት ምንድነው ማለት ነው? ኢት ሶስ አን አቨሬጅ ኢንዲቪጁዋል ኤርን ኢን ዘ ኢኮኖሚ ፎር ኤ ጊቨን ይር ነው። ሶ በአንድ ዓመት ውስጥ ሀገሪቷ ያላት ጠቅላላ ጂዲፒ ሀገሪቷ ያገኘችው ገቢ ከምርትና አገልግሎቶቿ ሲካፈል ለጠቅላላ የሀገሪቷ ህዝብ ምን ይሰጠናል ማለት ነው? ጂዲፒ ይሰጠናል። ፐር ካፒታል ኢንካም ይሰጠናል ማለት ነው። ሶ ኢትዮጵያ ለምሳሌ 120 ቢሊዮን የተጣራ ገቢ ብታገኝ በ2018 ለ120 ሚሊዮን ህዝብ አካፍሉት ስንት? ወደ $100 እና ምን የተጣራ ገቢ ይኖራቸዋል ማለት ነው። አንድ ሰው በአማካይ ማለት ነው። ይሄ እኮ አለው ማለት አይደለም፣ ለሁሉም እኩል ደርሶታ ማለት አይደለም። ግን ሀገሪቱ ያገኘችው ገቢ ሀገር ማለት ህዝብ ነው። ሰው ለህዝቡ ለጠቅላላ ህዝቡ ስናካፍለው ፐር ካፒታል ኢንካም የሀገሪቷ ገቢ በአንድ ሰው ይሄን ያህል ነው የሚለው ሊሰጠና ማለት ነው። ሶ ፐር ካፒታል በሪል ጂዲፒ በጂዲፒ አይነቶቹ ስንከፋፍል ደግሞ ፐር ካፒታል ኢን ሪል ጂዲፒ ስንሰራ ሪል ጂዲፒ ኦቨር ቶታል ፖፑሌሽን ይሆናል። ፐር ካፒታል አት ኖሚናል ጂዲፒ ከሰራን ደግሞ ኖሚናል ጂዲፒ ኦቨር ቶታል ፖፑሌሽን ይሆናል ማለት ነው። ጂዲፒ is usually measured by using market prices but sometimes people use factors cost to measure it ይለናል። አንዳንዴ ጂዲፒን በማርኬት ፕራይስ ነው እንሰራዋለን። አንዳንዴ ደግሞ በምን እንሰራዋለን? በኮስት ምን እንሰራዋለን? ፋክተር ኦፍ ኮስቶች ምን እንሰራዋለን ማለት ነው። ማርኬት ፕራይስ ኢኳልስ ቱ ፋክተር ኮስት ፕላስ ኔት ኢንዳይሬክት ታክስስ ይለናል። ሶ ማርኬት ፕራይስ ማለት የገበያ ላይ ያለው ዋጋ ምንድነው? ፋክተር ኮስት ወይም ደግሞ ምርቶቹን ለማምረት ያወጣነው ኮስት ሲደመር የምትከፍሉት የታክስ ዋጋ ታረጉና ምን ታረጉልታላችሁ ማለት ነው። ለእቃው የገበያ ዋጋ ተወጥቶለታላችሁ። ለምሳሌ ፓስታው 120 ብር የሚሸጥ ከሆነ ፓስታው ያቺ አንድ ሹጋ ፓስታ ጠቅላላ ያወጣችው ወጪ የሰራተኛም የምንም አጠቃላይ 80 ብር ቢሆን ከሪሶርስ ጨምሮ 20 ብር ታክስ ቢከፈልባት ወይም ደግሞ 90 ብር አወጥቶ 5 ብር ታክስ ቢከፈልበት 95 ብር አወጥቷል አይደለ? ሶ ለእናንተ 120 ብር ሲሸጥ 25 ብር ትርፍ እያተረፈ ነው ማለት ነው። እሺ ጂዲፒ ኤንድ ዘ ኢንካም ዲስትሪቢዩሽን ይለናል። ያው ዲስትሪቢዩሽን ማለት ለህዝቡ ማዳረስ ማለት ነው። ሶ while GDP serves as reliable indicators of overall economic performance over time, it lacks to the ability to reveal income distribution within a population. ይሄ የታወቀ ነው። ኢንካም ወይም ደግሞ ይሄ የሀገሪቷ ጂዲፒ ወይም የሀገሪቷ ኢንካም እኩል ለማህበረሰቡ ሊዳረስ አይችልም አይደለ? ሶ to address this limitation ይለናል። ሶ ይሄን ችግር ለመፍታት ኢኮኖሚስትስ often resort to studying average metrics like per capita GDP as it provides insight into changes in the economy ይለናል። ስለዚህ እነዚህ ኢኮኖሚስቶች እንግዲህ የተለያዩ አይነት መንገዶችን በመከተል የተለያዩ ጥናቶችን በማድረግ እንግዲህ እነዚህን ችግሮች በመቅረፍ ይሄ ልክ እንደ ፐር ካፒታል ጂዲፒ ያሉ መንገዶችን በመጠቀም ይሄንን ሊሚቴሽን ለመቅረፍ እየሞከሩ ይገኛሉ። አክኖሎጂንግ ዘ ቻሌንጅስ ኦፍ ኢንካም ዲስትሪቢዩሽን ኢኮኖሚስትስ ሃቭ ኤክስፓንድድ ዜር አናላይሲስ ቢዮንድ ይለናል። ይሄ ችግር እንዳለ ስላወቁ ኢኮኖሚስቶች ወይም ደግሞ ይሄን ችግር እንዳለ በመገንዘብ አናሊሲሳቸውን ከጂዲፒ በማሳለፍ ዩቲላይዚንግ ሜዠርስ ሰች አስ ኢንኢኳሊቲ ኢንዴክስስ ፖቨርቲ አናላይሲስ ኤንድ ቫሪየስ ዲቨሎፕመንት ኢንዲኬተርስ ኢን ገቨርንመንት ኢኮኖሚክ ፖሊሲ አሰስመንት ሶ መንግስት በሚያወጣቸው ፖሊሲ አሰስመንቶች ላይ የተለያዩ ዲቨሎፕመንት ኢንዲኬተሮችን በማካተት ፖቨርቲ አናላይሲስን በማካተት ኢንኢኳሊቲ ኢንዴክስን በመጨመር እንዲሁም ጂዲፒ አናላይሲስን በማካተት እየሰሩ ይገኛሉ ማለት ነው። ሶ የ11ኛ ክፍል ኢኮኖሚክስ ቻፕተር 3 እንግዲህ በዚህ መልኩ ጨረስን። ወንዴ ቱቶሪያል ይለያል የምንለው በምክንያት ነው። የፕራይቬት ቱቶሪያል ሌሎች እንዲዳረስ ሁላችሁም ሪኮመንድ አድርጓቸው። በቀጣይ በቻፕተር 4 የምንገናኝ ይሆናል። እስከዛም በያላችሁበት መልካም ጊዜ